ተመልካቾቻችን አሁን የምንገኘው ከአቶ ዱናሞ በጎ ጋር ነው ያለነው። አቶ ዱናሞ በጎ ከሀዲያ ምሁራን ሀዲያ ካፈራቸው ምሁራን አንዱና ዋነኛው በመሆኑ እሳቸውን ያለውን ከህይወት ተሞክሮ አንፃር የምንከታተል ነው የሚሆነው። እሳቸውን ካስተዋወቀን በኋላ ወደ ዋናው ጉዳይ እናልፋለን። ይሰማል? ላይክ እና ሼር በማድረግ ተባበሩ። ስምን ባስታውቁ አቶ ዱናሞ። እኔ አቶ ዱናሞ በጎ ይባላለሁ። በ1964 ዓ.ም በቀድሞ ሶሮ ወረዳ በአሁኑ ሌሞ ወረዳ አንደኛው መሸራ ቀበሌ ነው የተወለድኩት። የልጅነት ጊዜን ማንም የገጠር ልጅ እንደሚኖር አባትንና እናትን በከብት በማገድ በተለያዩ በውስንነትም ቢሆን በእርሻ ስራ አባቴን እየደገፍኩ ትምህርቴን መማሬ ይታወቃል። አንደኛና ሁለተኛ ደረጃ ትምህርት ቤት ሰዳማ ማርዱንቾ የሚባል ትምህርት ቤት ላይ ተምሬ ነው ዋቸሞ ከፍተኛ ሁለተኛ ደረጃ ትምህርት ቤት የገባሁት። ከዛም ይህን ትምህርቴን በጥሩ ውጤት በማምጣት ባህር ዳር መምህራን ኮሌጅ በ1981 ዓ.ም ኮሌጅን መቀላቀል ይታወቃል። ከዛ በኋላ ትምህርቴን ጨርሼ ወደ ቀድሞ የተወለድኩበት አካባቢ በመምጣት በሀዲያ ዞን ትምህርት መምሪያ በተለያዩ የስራ ዘርፎች ስራዬን ሲሰራ ነው የቆየሁት። በ1984-85 ዓ.ም የኢህአዴግ መንግስት ሀገሪቱን ከተቆጣጠረ በኋላ የሀዲያ ህዝብ መብት፣ መልካም አስተዳደር፣ ፍትህ፣ ዲሞክራሲ ውስንነት ባለው ስርዓት ላይ ውስንነቱ እያጋጠመ በመሆኑ አውቄ ከትግል አጋሮቼ ጋር ወደ ትግል መቀላቀል ይታወቃል። በመሆኑም ከ1983 እስከ 87 ለኢትዮጵያ ፌዴራላዊ አንድነት መድረክ በኢትዮጵያ ደቡብ ኢትዮጵያ ህዝቦች ዲሞክራሲ ህብረትና ሌሎችንም ውህድ ፓርቲ ላይ ተወዳድሬ ምርጫን አሸንፌ ለ5 ዓመት ይቅርታ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ምክር ቤት አባል በመሆን የህዝብን ድምፅ ያለምንም ማንገራገር የህዝብን መብት ለየትኛውም መድረክ እያነሳን እየተከራከረን እየተነጋገረን እየተማመንን በሰላማዊ መንገድ ወደ ፖለቲካ ዓለም ላይ እንዲቀላቀል ካደረገው ትልቁ መሰረታዊ ጉዳይ የቀድሞ ጠቅላይ ሚኒስትር እና የኤርትራ መንግስት የኢትዮጵያን መብት የሚያሸራርፍን የባህር ወደብ ጉዳይ ያለ ኢትዮጵያ ህዝብ ይሁንታ ኢትዮጵያ ህዝብ ሳይመክርበት፣ ሳይነጋገርበት፣ ሳይተችበት የኢትዮጵያን መብት አሳልፎ በመስጠቱ ውስጣዊ የሆነ ስሜቴ ላይ የተጎዳው ነገር ቢኖርም ያን የኢትዮጵያን ህዝብ ደግሞ የኢትዮጵያን ህዝብ መብት ማስከበር መናገር የጄኔሬሽኑ ግዴታ ስለሆነ ስንናገር ነበር። ያንንም ደግሞ የቀድሞ ጠቅላይ ሚኒስትር የኢህአዴግ ከርሰ መቃብር ላይ ነው አንቀጽ 39 የብሔር ብሔረሰቦች መብት መከበር እስከ መገንጠል የሚለው እስከ መገንጠል ይውጣ፣ የብሔር ብሔረሰቦች መከበር 4 ነጥብ ሆኖ እስከ መገንጠል ይውጣ፣ ህብረ ብሔራዊ አገር ላይ ተገነጣጥለን መኖር የለብንም የሚለው የአሰብ ጉዳይና የብሔር ብሔረሰቦች መብት መገንጠል በኢህአዴግ መቃብር ላይ ነው ብሎ አቋም ይዞ እኛም አቋም ይዘን እየተከራከርን አዲሱ ለውጥ ክብር ዶክተር አብይ አህመድ ብልጽግና ፓርቲ መስርቶ ከመጡ በኋላ ለበሊማቱ ላይ እያደረጉና እየተንቀሳቀሱ ያለው እንቅስቃሴ ተስፋ ሰጪ ስለነበረ እሳቸው ከመጡበት እስከ ዛሬ ድረስ ብዙ ፖለቲካ ላይ ሳንወጠር ልማቱን ብቻ ማዕከል እያደረገ ስንመጣ ቆይተናል። በአሁኑ ሰዓት ላይ ደግሞ በጣም ደስ የሚለውና የሚያስኮራው እኛ 1983 ዓመተ ምህረት ላይ የጠየቅነው የባህር በር ጉዳይ ይቅርታ፣ አሁን ተመልካቾቻችን አሁን የምታዩት በሀዲዮማ ሚዲያ ኔትወርክ አቶ ዱናሞ በጎ ቀጥታ ስርጭት ላይ ነው ያለነው። ይህን ሼር እና ላይክ በማድረግ ለሚመለከተው ወይም ለሁሉም ተከታዮቻችን እና ተመልካቾቻችን እንድታደርሱ እየተሰማ እንደሆን ወይም እየታየ እንደሆን በሼር እና ላይክ በማድረግ ቢታሳዩና ለሁሉም የሚደርስ አቅጣጫ ቢታሳዩ ለማለት ነው። እስካሁን ድረስ ኮሜንት የሚሰጠው ትንሽ ሰው እያየን ነው። ይሰማል እንላለን። በትክክል እየተሰማ እንደሆን ብታሳውቁ
መልካም ነው። እስቲ አሳዩን በኮሜንት። እያሱ ተስፋዬ አበባ ስብሰባ ላይ መሆናቸው ነግሮናል። እያሱ ታምሬ ኮሜንት የሰጠው እያየን ነው። እስቲ ሌሎቻችን በቀጥታ ስርጭት ላይ ነው ያለነው። ይህ የሀዲዮማ ሚዲያ ኔትወርክ ነው። ከአቶ ዱናሞ መጎ ህይወት ተሞክሮቻቸውና ለህዝብ ያደረጉትን ከፍተኛ አስተዋጽኦ ለህዝብ ድምጽ የሆኑበትን አጠቃላይ ውይይት ላይ ነው ያለነው። እስቲ በኮሜንት እና በሼር ቢታሳውቁና ለሁሉም መድረሱን እስቲ ኮሜንት ላይ እየተሰማ ነው የምትሉትን እያሳያችሁ ብንሄድ ለማለት ፈልጌ ነው። እስካሁን 2 ኮሜንት ብቻ ነው ያየሁት። ላይክ ብዙ ደርሷል። እስቲ ለሁሉም እንዲደርስ ሼር ኮሜንት አድርጉ። ይሰማል። ፕሮፌት ኤርሚያስ እየገባ ነው። ደጉ አሁንም ጨምሩ። ለሁሉም እንዲደርስ እየጠበቅናችሁ ነው። ቀጥታ ከሆሳና ነው እየተላለፈ ያለው። ይህ ደግሞ በደቡብ አፍሪካ፣ በኢትዮጵያ እና በሌሎችም ዓለማት በአሜሪካ፣ በአውሮፓም የምትገኙ ወንድሞቻችንና እህቶቻችን ምርጥ ተሞክሮ፣ ምርጥ ወንድማችን፣ ምርጥ ምሁር፣ ምርጥ የፖለቲካ ሰው፣ ምርጥ የፖለቲካ ተንታኝ እንግዲህ አድርገን ነው ይዘን ያለነው። ለሁሉም እየደረሰ መሆኑን ለማወቅ ፈልገን ነው። ላይክ እና ሼር በማድረግ ከቆመንበት እንጀምራለን። አቶ ዱናሞ እናመሰግናለን። በድጋሚ ብዙ ተመልካቾቻችን ላይክ እና ሼር በማድረግ ከፍተኛ ድጋፍ እያሳዩ ነው ያሉት። አሁን ካቆሙበት ይጀምራሉ። የፖለቲካ እንቅስቃሴ ምን እንደሚመስል ነግረዋሉ። የተወለዱበት አካባቢ ነግረዋሉ። አሁን ደግሞ የፖለቲካ እንቅስቃሴ ከኢህአዴግ ጊዜ ጀምረው እስካሁን ድረስ የህዝብ ድምፅ በመሆን ለሁሉም እያሳዩ ያሉ ጠንካራ ፖለቲካ አመራር ኖት፣ የፖለቲካ ምሁር ኖት። አሁን ደግሞ ባለፈው ሳምንት በሀዲያ በተደረገው በሆሳና በሀዲያ ባህል አዳራሽ በተደረገው ምንድነው የሀዲያ ድምፅ ለሚመለከተው ክፍል እንዲሰማ አድርጓሉ። ይሄ ደግሞ በሀዲያ ልጆች በማዕከላዊ ኢትዮጵያ ክልል ልጆች ዘንድ በጣም ከፍተኛ ተቀባይነት በማግኘት ህዝቡ በሙሉ በጠየቀው መሰረት ቀጥታ ስርጭት ለማድረግ እርሶን አገኝተን ጋብዘናል። ይሄ ደግሞ እርሶን ፈቃደኛ ሆነው ስለመጡ እና አሁንም እያየን ያለነው ኮሜንት፣ ሼር በጣም መብዛት አለበት፣ ለሁሉ መድረስ አለበት። እየጠበቅናችሁ ነው። ምክንያቱም ለሁሉም ሰው በቀጥታ ይመልከት በሚል ሂሳቤ ነው ያለነው። ይሄ ደግሞ በቀጥታ የኔትወርክ ችግርም ቢኖር እንኳን የሚሰማ ከሆነ በትክክል እያሳያችሁ እንድትሄዱ ነው። አሁን ካቆምንበት እንጀምራለን። ወደ በኢህአዴግ ዘመን በነበሩበት ወቅት የህዝብ ተወካዮች ምክር ቤት ወይም የክልል ምክር ቤት ተመራጭ ሆነው ለተለያዩ ዙር አሸንፈው የህዝብን ድምፅ በማሰማት ይታወቃሉ። አሁን ደግሞ በብልጽግና ዘመን ምን እየተሰራ ምን እየሰሩ እንደሆን እስቲ ከሳቸው አንደበት እንሰማለን ማለት ነው። ይቀጥሉ አቶ ዱናሞ። እንግዲህ ቅድም ካቆምኩበት ልጀምርና የብልጽግና መንግስት አንደኛ ሜጋ ፕሮጀክቶችን ሰርቶ ከማጠናቀቅ አንጻር፣ ሁለተኛ ተከልክሎና ታፍኖ የነበረውን የኢትዮጵያን 130 ሚሊዮን በላይ ነው የኢትዮጵያን ህዝብ አንገት ያስደፋውን የባህር በር ጉዳይን ኢትዮጵያንና የኢትዮጵያ ህዝብን አስተባብሮ ዓለም አቀፍ ዲፕሎማሲን አቀናጅቶ የባህር በር ለኢትዮጵያ ህዝብ ያስፈልጋል ብሎ የጠቅላይ ሚኒስትሩን ሀሳብ ሼር እናደርጋለን፣ እንደግፋለን፣ ደግሞ አብረንም እንሰራለን። በመጀመሪያ በዚህ ጉዳይ ላይ ማስቀመጥ የፈልገው ነገር አለ። ለኤርትራም ህዝብ፣ ለኢትዮጵያም ህዝብ፣ ለኤርትራ መንግስትም ለኢትዮጵያ መንግስትም ቅድሚያ በሰላማዊ መንገድ እንዲጠናቀቅ እንፈልጋለን። በፍቅር በመተማመን 10 ሳንቲም ሳይጎል አንድ ህይወት ሳይጠፋ። ያ ካልሆነ ግን አይሰራም የተባለውን የኢትዮጵያን ህዳሴን ግድብ የኢትዮጵያ ህዝብ የኢትዮጵያን መንግስት ደግፎ ስለሰራ ስላስማረቀው ሜጋ ፕሮጀክቱን በጣም ታላቅ በዓለም አቀፍ ደረጃም ደግሞ ጉድ የተሰኘው ነገር ስለሆነ የኢትዮጵያ ህዝብ ለባህር በሩ ከኢትዮጵያ ህዳሴ ግድብ በላይ መተባበር እንዳለበት ይሰማናል። ደግሞ የሚተባበራል ብዬ በስፔሻሊ ደግሞ የሀዲያ ህዝብ በዚህ ጉዳይ ላይ በጣም ተባባሪ ነው። ገንዘብ ለመስጣት፣ ጉልበት ለመስጣት፣ ጊዜ ለመስጣት፣ ሞራል ለመስጣት፣ ሀሳብ ለመስጣት ማንኛውንም ነገር መስዋዕትነት አድርጎ የህዳሴ ግድብ እንደተጠናቀቀው የባህር በር ጉዳይም እንዲጠናቀቅ እንፈልጋለን። የብልጽግና መንግስት ልዩነቱ ምንድነው? ባለፈው 20ኛው ብሔር ብሔረሰቦች በዓል ሆሳና ከተማ ላይ ተካሂደዋል። ብሔር ብሔረሰቦች ላይ የሀዲያ ህዝብና አካባቢ ህዝብ የሆሳና ከተማ ህዝብ በማዕከላዊ ኢትዮጵያ ላይ የተደረገውን መንግስትን ባከበረበት ዲሲፕሊን ጠዋት 12 ሰዓት ግቡ ሲባል ማታ 7 ሰዓት ላይ ገብተው አጠቃላይ ሆሳና ከተማ በሙሉ ህዝብ በህዝብ በሆነው የሰላም ሀገርና የፍቅር ሀገር ስለመሆኑ በአገሪቱ ጠቅላይ ሚኒስትር ተመስግነው
ልዩ ሚዛን አገኝቶ ጀግና ህዝብ እንደሆነ ህብረ ብሔራዊ ህዝብ እንደሆነ አቃፊ ህዝብ ሆነ አስተናጋጅ ህዝብ እንደሆነ ማንኛውንም ነገሮች ከዚህ በኋላ በሀዲያና በማዕከላዊ ኢትዮጵያ በሆሳዕና ከተማ ሲደረግ መንግስትም የማያፍር ህዝብም የማያፍረውን ስራ ሰርተን ሁላችንም በቅንጅት ሰርተን በሰላማዊ መንገድ ያን የመሰለ ጎርፍ የመሰለ ህዝብ አንድ ቦታ ኮሽታ ሳይኖር የሚበላውን የሚጠጣውን ሳያጣ የሚያርፍበትን ሳያጣ ከኢትዮጵያ ክልል ከዳር እስከ ዳር ተሰብስበው የመጡ የባህል አምባሳደሮችና እንግዳ የበዓሉ ታዳሚዎች ሀዲያ ሆሳዕና እንደዚህ ያለው ህዝብ ነው ወይ? የተከበረ ህዝብ፣ የፍቅር ህዝብ፣ የሰላም ህዝብ፣ የህብረ ብሔራዊ ህዝብ፣ የአንድነት ህዝብ፣ የልማት ህዝብ ነው ተብሎ በጣም በሚገርም ሁኔታ የተመለሱበት ሁኔታ እናያለን። አሁንም ቢሆን ከዚህ በኋላ በብልጽግና ዘመንም ስርዓቱ ከመጣ ጊዜ ጀምሮ እስከ ዛሬ ድረስ መሪን አክባሪ ህዝብ ነው። የሀዲያ ህዝብ መብት መከበር አለበት። ህገ መንግስታዊ መብት ሊከበር ይገባል። ህዝቡ ሊከበር ይገባል። በአሁንም ሰው አሁንም መልእክቴን ማሳለፍ ፈልገው ይሄን እናመሰግናለን። ከመልእክቶት በፊት ኤችኤምኤን ወይም ሀዲዮማ ሚዲያ ኔትወርክ አሁን በቀጥታ ስርጭት ላይ ነው የምንገኘው። በቀጥታ ስርጭት ላይ እንግዲህ አድርገን ያቀረብነው አቶ ዱና መጎ የሀዲያ ካፈራቸው ምሁራን እና ከፍተኛ የፖለቲካ አቀንቃኞች ወይ የፖለቲካ ምሁራን ተርታ በመመደብ እስከ ዛሬ ድረስ ከተወለዱበት ከሰዳመና ማርዶንቾ ወይም ከወንሽሮ አካባቢ ተነስተው እስካሁን ድረስ የሚያደርጉት የፖለቲካ ትውልድ እንቅስቃሴ በጣም አመርቅና በጣም ደስ የሚል ነገር ነው። ስለዚህ አሁን እዚህ ጋር ያላችሁ ሰዎች ለሁሉም እንድደርስ ሼር፣ ላይክ እና ኮፒ ሊንክ እያደረጋችሁ ለሁሉም እንድደርስ ብታደርጉ የሚል ነው። ምክንያቱም ይህን አጋጣሚ በመጠቀም በቀጥታ ስርጭት መጠየቅ የምትፈልጉትን ደግሞ በኮሜንት አሁን አቶ ታምሬ የተወለዱበትን የት አካባቢ ነው የሚል ጠይቋሉ። ይሄኛውንም ጭምር ይመልሳሉ። መጀመሪያ መልሷል፣ መጨረሻ ላይ እንደመድማለን። እርሶን መጠየቅ የሚፈልጉት ነገር ኢያሱ ታምሬ ማለት ነው። ስለ እርሶ ማወቅ እንፈልጋለን የሚል መልእክት ነው ያስቀመጠው። ኮሜንት ላይ ያስቀምጡ፣ በቀጥታ እንጠይቃለን። መጠየቅ የምትፈልጉትን ጥያቄዎችን በኮሜንት ላይ ሲታስቀምጡ እየጠየቀን እንሄዳለን። አሁን በቀጥታ ባለፈው የብሔር ብሔረሰቦች እና ህዝቦች በዓል ህዳር 29 በሆሳዕና ከተማ በማዕከላዊ ክልል ርዕሰ መዲና በሆነችው ሆሳዕና ከተማ ተደርጓል። በዛ ላይ ደግሞ የነበረውን አጠቃላይ የህዝቡን አቀባበል፣ የህዝቡን እንግዳ ተቀባይነት፣ የህዝቡን በዓሉን ለማክበር የነበረው አንድነትና ፍቅርን አስመልክቶ ነበረ መግለጫ ወይም ማብራሪያ ሲሰጡ ነበረው። አሁን ደግሞ በቀጥታ ወደ ቅዳሜው ያለፈው ቅዳሜ የህዝብ መድረክ ነበር። ህዝብ ለመንግስት የሚያቀርበውን ጥያቄዎችን በሰላማዊ በሆነ መንገድ የሚያቀርብበት ከፍተኛ ሚኒስቴሮች ወይም ከፍተኛ የመንግስት ባለስልጣናት በመገኘት በሀዲያ ባህል አዳራሽ የህዝብ ጥያቄዎችን መሰረታዊ የሆኑ የህዝብ ጥያቄዎችን አንስተዋል። ከነዚህ ካነሱ ጥያቄዎች ለአብነት የመልካም አስተዳደር ጥያቄ ነበር ያነሱት። የመልካም አስተዳደር ጥያቄ ሲያነሱ የነበረው ከመዘጋጃ ቤት፣ ከመንገድ፣ ከሰላም እና ከማስፈን አንጻር ምን እንደሚመስል አንስተዋል። አሁን ስለ መልካም አስተዳደር እንዴት እንደገለጹና ምን መሆን እንዳለበት ስለ መልካም አስተዳደሩን እናንሳ። ምን ለማለት እንደፈለጉ እስቲ ማብራሪያ ቢሰጡ። እንግዲህ የተወለድኩበትን ቀደም ብዬም ለማስታወቅ ፈልጋለሁ ሞክሬያለሁ። በቀድሞ ሶሮ ወረዳ በአሁኑ ሌሞ ወረዳ በአንደኛው መሸራ ቀበሌ ያው የተወለድኩት ያደግኩት ሰዳማ ማርዶንቾ ጃዌ እዛ አካባቢ ላይ በቀበሌው ላይ ነው ያደግኩት። አካባቢ ያው አንድ ቤተሰብ ያው ተስፋፍቶ ያለበት አካባቢ ስለሆነ በመሰረቱ አሁን ቅድም ጥያቄ እንዳቀረብከው የፓብሊክ ሪንግ በአገር ደረጃ የተደረገው ፓብሊክ ሪንግ ነው። ያን ፓብሊክ ሪንግ እንዲገባ እድል አግኝቼው ባገኘው አጋጣሚ አዳራሹ ላይ የድምፅ አሰጣጥም አስተያየት አሰጣጥም የድምፅ አቀባበልም ዲሞክራሲያዊ ነበር። ስብሰባውን የመሩት የፌዴራል መንግስት የከተማ ልማትና ኮንስትራክሽን ሚኒስቴር እና ወይዘሮ ጫልቱ ሳኒ፣ የመንግስት ኮሚኒኬሽን ሚኒስቴር ወይዘሮ እናተለም መለሳ ናቸው። መድረኩ ዲሞክራሲያዊ ነው። ሀሳቦቻችንን በነፃነት እንድናስቀምጥ ዲስፕሌይ የተደረገ ነው። እዚህ ቦታ ላይ አጠቃላይ የሆሳዕና ከተማን ብቻ ሳይሆን የማዕከላዊ ኢትዮጵያ የመልካም አስተዳደር ጉዳዮች ላይ ይሄ
ኩታገጠም ብሔሮች ብሔረሰቦች ኩታገጠም አካባቢ ላይ ያለውን የግጭት ሁኔታዎችን አንስቻለሁ። እነኚህ ነገሮች በሰላማዊ መንገድ ሊፈታ ይገባል። መሪዎቻችን ይህን በጣም ፈጠን ብሎ የህዝብን ሰላም ማስፈን አለባቸው። ህገ መንግስታዊ መብትን ዜጎች መጠቀም አለባቸው። ጥያቄዎች ሊንከባለሉ አይገባም። በወቅቱ ኦን ዲ ስፖት ምላሽ ሊሰጥ ይገባል። ከዚህ የብሔሮችና የብሔር ተዋልደን ያለነው ነው። አሁን በአሁኑ ሰዓት ላይ ሀዲያና ከምባታን፣ ሀዲያና ጉራጌን፣ ሀዲያና ስልጤን፣ ሀዲያና ሀላባን፣ ሀዲያና የምን የሚለየን ነገር ትንሽ ነው። የሚያቀራርበንና የሚያገናኘን ነገር በጣም ብዙ ነገር ነው። ህብረ ብሔራዊ ሀገር ክልላችንን ወደ ተፈለገው መልካም አስተዳደርና ወደ ልማት አቅጣጫ ለማምጣት በህዝቦችና በብሔሮች ብሔረሰቦች አካባቢ ላይ ያለውን ሰላምን የሚከለክሉ ነገሮች፣ ህገ መንግስታዊ መብትን ምላሽን የሚከለክሉ ነገሮች ሊቆሙ ይገባል የሚል ሀሳብን አንስቻለሁ። ከዚህም አንጻር አሁንም ቢሆን በዚህ መልእክት ምናልባት ማስ ሚዲያ እስከሆነ ድረስ ሊሰሙ ይችላሉ። በቃ እኛ ሰላም እንፈልጋለን። የማዕከላዊ ኢትዮጵያ ህዝብ እንደ ስሙ ሰላም ፈላጊ ህዝብ፣ ልማት ፈላጊ ህዝብ፣ ህብረ ብሔራዊ ህዝብ ነው። አንድነትን በጣም ማሳበብ ይፈልጋል። ባህላችን፣ ካልቸራችን በሙሉ አንድ ነው። ስለዚህ ከዚህ አንጻር ባለው ሁኔታ ላይ ነው። እንደኛ ከተማም ልማቶች አሉ። አሁን የሚታየው ድሮ በኢህአዴግ ዘመን ላይ 27 ላይ ያላየናቸው ብዙ ልማቶች እያየን እንደ ከተማ ልማት። እነኚህ ልማቶች ደግሞ በሰለጠነ አኳኋን አቅም ባለው ሁኔታ አቀናብሮ ሙያና ስራና ሰራተኛን አገናኝቶ አግባብነት ያለውን ጤናማ የሆነ ስራ ሊሰራ ይገባል። የመልካም አስተዳደር ነገሮች ሊወሰኑ ይገባል። ፍትህ፣ ዲሞክራሲ በዜጎች በጣም ሙሉ የሆነ ፍትህና ዲሞክራሲ የተሟላ አካሄድ ተላብሶ ነው መሄድ ያለበት። ስለዚህ እያንዳንዳችን ወደ የተወለደንበት አካባቢ ነገሮችን የምንስብ ከሆነ የዜጎችን ሰላም እናሳጣለን። ማንም የአዳም ዘሮች ነን። የኢትዮጵያ ህዝብ ማለት የአዳም ዘር ነው። የዓለም ህዝብ ማለት የአዳም ዘር። ሰው ነው። ማንም ሰው በሰውኛ መታየት አለበት። ህገ መንግስታዊ መብትን መጠቀም አለበት። ፍትህና ዲሞክራሲ ሊሰፍን ይገባል። መልካም አስተዳደር ሊሰፍን ይገባል። ጤናማ የሆነ አመራር ሊኖር ይገባል። አመራሮች ደግሞ ህዝቡ ከማወቁ በፊት አክቲቭ ሆኖ እንዲመሩ እንፈልጋለን። የምንሰጠውም ኮሜንት ይሄንን ነው። ስለዚህ ብልጽግና ወደዚህ ስራውን ተግባር ለማድረግ ከፈለገ አገሪቱ ላይ በጣም በተለያዩ ቦታ ላይ ትንኮሳዎች አሉ። ያን ትንኮሳ በሰላማዊ መንገድ ለመጨረስ እየጣረ እየሮጠ ያለው አካሄድ ጥሩ ነው። ስለዚህ ከአቅም በላይ የሆነ ነገር ደግሞ የህግ አግባብንም ተጠቅሞ ህግን ከማስከበር እና ከመጠበቅ ከማስጠበቅ ጠንክሮ ሊሰራ ይገባል የምንለው እንደ ሀገሪቱ ጠቅላይ ሚኒስትር እንደ ፌደራል መንግስት ምናልባት አሁን አንድ ስጋት ያለው ምንድነው እሳቸው በሚያስቡት ልክ አይደሉም ወደ ታች ነገሮች እየተንከባለለ እየተሰራ ያለ እሳቸው በሚያስቡት ልክ እሳቸው በሚሰሩት ልክ ታች ያለው እስከ ቀበሌ ድረስ ከፌደራል መንግስት ጀምሮ እስከ ቀበሌ ድረስ ያለው የመንግስታዊ አሰራር በተሳለጠ ሁኔታ በተሳካ ሁኔታ እንዲሰራ እንፈልጋለን። አቅም ያለው አመራሮች ወደፊት እንዲመጡ እንፈልጋለን። ብቃት ያለው አመራሮች ወደፊት እንዲመጡ እንፈልጋለን። ህዝብን ወደ ልማት የሚያመጡ አመራሮች ወደፊት እንዲመጡ እንፈልጋለን። ስለዚህ ብዙም ጊዜ እስከምናየው ድረስ የአመራር ስምሪት ከዚህ ከጎሰኝነት ከጎጠኝነት ከመልካም አስተዳደር ውስንነት የሚታዩ ነገሮች እያንዳንዱ በእውቅና የመሳሰር ነገሮች አሉ። እነኚህ ነገሮች ቶሎ ብሎ ሶልቭ ሊሆን ይገባል። ምክንያቱም ማንም አይደለም። አሁን እኔ ቅርታ አድርግልኝና 37 ዓመት በሙሉ ትምህርት መምሪያ ላይ እየሰራው ነው። 33 ዓመት በሙሉ ይታረምልኝ 33 ዓመት አገልግሎት ላይ 37 መምሪያ ኃላፊ በእኔ ላይ ተሾሟል። ስለዚህ የክለም ቢሾም የክለም ባይሾም ለኔ ዳጀንት ማተር ባለሙያ ስለሆነ በሙያ ሰርቼ መኖር እፈልጋለሁ። ይሄን አይል መፈራረቅ ራሱ መንግስት በሚፈልገው ዲሲፕሊኖች ሊያመጣ ይችላል። ነገር ግን አቅም ያለው ሰው ብቃት ያለው ሰው በህዝብ ተወዳጅነት ያለው ሰው መስመሩንና ሙያን አጥርቶ መስራት የሚችል ባለሙያ የሚሾምበትን ተቋም በትክክል ስዕሉን የማያውቅ ባሹፍ ተሿሚ ሊሾም ይገባል። ስለዚህ ከባለሙያ አቅም ይልቅ የባለስልጣኑ አቅም ካነሰ አገሩን ወደ ማበታተን ያለ መደማመጦች ይመጣል። እቺ ነገር በጠመንጃ አይደለም መግዛት አለብን። በሙያ በእውቀት በፍቅር በመልካም አስተዳደር በፍትህ በዲሞክራሲ በሀሳብ በላይነት እቺ አገር ብትተዳደር ጥሩ ነው የሚል አስተያየት አለኝ። በጣም ቆንጆ ነው። አቶ ዱዳሞ አሁን የሰጡት ማብራሪያ በጣም ደስ የሚል ነው። አሁን ያለነው በሀዲዮማ ሚዲያ ኔትወርክ በቀጥታ ስርጭት ነው እየተከታተላችሁ ያላችሁት። ከአቶ ዱዳሞ መጎ የሀዲያ ምሁር ሀዲያ ካፈራቸው ትልቅ ምሁራን አንዱ ናቸው።
እሳቸውን ባለፈው የህዝብ ድምፅ ሆኖ በቀጥታ ለዓለም በተለያዩ ሚዲያዎች ተከታትላችኋል። አሁን እሳቸውን በቀጥታ ስርጭት ላይ እያደረገን ነው ያለነው። ምክንያቱ ምንድነው? የሀዲያ ድምፅ ናቸው። የሀዲያን ህዝብ በቀጥታ የሚወክሉ ጥያቄዎችን አስተላልፈዋል። ይህኛውና ሌሎችንም ጥያቄ እየጠየቀን ስለሆነ ሼር እና ኮፒ በማድረግ ኮሜንት በመስጣት እየተሰማ ከሆነ ምናልባት እየታየ ያለው በጣም ብዙ ሰዎች ላይክ ሼር እያደረጋችሁን እናመሰግናለን። ቃሪዎቹም ለሁሉም እንዲደርስ ከ1000 እና እስከ 5000 ድረስ ሰው እንፈልጋለን። የእሳቸውን ድምፅ ለሁሉም ሼር ኮፒ በማድረግ እንድትከታተሉ ነው ምንለው። ተከታተሉን፣ ሼር አድርጉ፣ ኮፒ አድርጉ፣ ላይክ ኮሜንት እንፈልጋለን። አሁን በቀጥታ የምንሄደው ደግሞ ባለፈው ካነሳቸው ጥያቄዎች ስለ መልካም አስተዳደር ተናግረናል፣ ጠይቀናል። ስለ መልካም አስተዳደር በቂ ማብራሪያ ሰጥተዋል እንዴት እንዲጠየቁ። አሁን ደግሞ የምንለው በቀጥታ ስለ ልማት ነው ያነሱት። የልማት ደግሞ የምናየው ቀጥታ ከሶሮ ከሆሳና ሶሮ ከግንቢቹ ማለት ነው ከግንቢቹ ጃቸው ከዘም ወደ ጅማ የሚሄድበት መንገድ ጉዳይ አንስተዋል። ሌላኛው ደግሞ ከዚህ ከሞርሱቶ ግቤ ሆመቾ እና የም ሳጃ የሚያገናኘው መንገድ ጉዳይ በአንክሮ አንስተዋል። ስለ እነዚህ ጉዳዮች በቂ እንዴት ቢሆንና ምን አይነት ምላሽ እንደተሰጠው ምን አይነት ተስፋ እንደተገኘው ህዝቡ ደግሞ ምን አይነት ይሉኝታ እንዳገኘው ተጨማሪ ማብራሪያ ቢሰጡ። አመሰግናለሁ። በመጀመሪያ እነኚህን ልንመጣ ከቤቱ አንዳንድ ሀሳቦች ተነስተዋል። ያ ሀሳብ ምንድነው? አውሮፕላን ይሰጠን፣ አውሮፕላን ይሰጠን፣ አውሮፕላን ይሰጠን። አሁን አውሮፕላን ይሰጠን ሳይሆን የኛ ጥያቄ ከምኒልክም ከቴዎድሮስም ይቅርታ፣ አሁን ስለ አውሮፕላን ማረፊያ ነው አየር ማረፊያ ነው ያነሱት። ወደ አየር ማረፊያ ከመነሳታችን በፊት ስለ መንገዱን ስለ መንገዱ ይቅርታ ነው። ስለ መንገዱ ያነሳሁት ምክንያት አለ። ምክንያቱም ሆሳና በጣም ወደብ ናት። ወደብ የሚያሰኘው ደግሞ አቋራጭ አሁን ከጅማ የተነሳው መኪና በቀጥታ መንገድ ሲሄድ 9 ሰዓት 9 ተኩል ከ8 ሰዓት ተኩል እስከ 9 ሰዓት ላይ ነው። በዚህ ሆሳና ጃጁራ ግንብቹ ጃቾ ጅማ መንገድ ቢሰራ 2 ሰዓት ለ1 ሰዓት ተኩል ባልሞላ ጊዜ ሆሳና ገብቶ አዲስ አበባን በሰላማዊ መንገድ። ምክንያቱም የህዝብ የምዕራብ ኢትዮጵያን የያዘው የምርት ቀጥታ የሚገባበት መንገድ ነው። በሁለት መንገድ ነው። በዚህ በሌላኛው ደግሞ ሆሳና ሞርሱቶ ሆመቾ ጊቤ ሳጃ መንገድ ሳጃ ላይ ከተገናኘ አስፋልት መንገድ አለ። ያ አስፋልት መንገዱ ምን ያደርጋል? እነኚህ በምዕራብ ኢትዮጵያ ላይ ያሉን ምርቶች ሀብቶችን ወደ አገሪቱ እንዲገባ እናደርግ ማዕከል ስለሆነች። ምክንያቱም አንደኛ ለዛ ለምዕራቡ በጣም አስተማማኝ መንገድ ነው። ሆሳናንም ይመግባል። ሆሳና የገባው ምርት ደግሞ ወደ ወላይታ ይሄዳል፣ ወደ አዋሳ ይሄዳል፣ ወደ አዲስ አበባ ይሄዳል፣ ወደ ወልቂጤ ይሄዳል። በቃ ኦልሬዲ ጉምሩክ ነው ማለት ነው። ስለዚህ ከአገሪቱ ህዝብ ልማት እድገት አንጻርም እነኚህ ሁለቱንም መንገዶች አንከር ባለ ሁኔታ ላይ አቅም ያለው ነገር በዚህ ባይዘዌ መድረክ ሰብሳቢዋን በጣም አመሰግነው ክብርት ሚኒስትር ወይዘሮ ጫልቱ ሳኒን የከተማ ልማትና ኮንስትራክሽን ሚኒስትር ሀሳባችንን እንደተቀበሉ ነው። በጣም በደስተኛ ሁኔታ ነው። የህዝብ ጥያቄ በጣም በዲፍረንት በእምነት በፍቅር የጠየቃችሁ ጥያቄ በመንግስት ተደማጭነት ያውቃል። እንደውም በጣም ደስ ያለኝ ነገር የኢትዮጵያ መንግስትና ካቢኔ በሙሉ የሀዲያን ቅንነትንና ጀግንነትን ያውቃል ነው አራት ቃል በቃል። ስለዚህ ኮርተናል፣ እሳቸውም ኮርተናል። በዛ ባለው ሁኔታ ላይ ልማቱ አሁን ሆሳና ማለት በጣም በቀድሞ ጠቅላይ ሚኒስትሮች መሪዎቻችንም ትንሿ ካናዳ የተባለች አገር ናት። ሆሳና ደግሞ ህብረ ብሔራዊ አገር ናት። ሆሳና የፍቅር አገር ናት። ሆሳና አንድነትን የሚታወቅ አገር ናት። ሆሳና መሪን የሚታከብር አገር ናት። የጠላውን ነገር በሰው አይደለም የምናገረው፣ በግለሰቡ ተናግሮ መተማመን የሚችል ህዝብ ያለበት አገር ነው። ፍቅር ብቻ የሞላበት። ይሄን ደግሞ በ20ኛ ብሔር ብሔረሰቦች በዓል ላይ የኢትዮጵያ ህዝብ መስክሯል። አሁን ትልቁ ነገር ደግሞ ሁለተኛ ለማንሳት የሚፈልገው ነገር ቅድም አንስቼ የተወኩት አሁን አውሮፕላን ስለዛ እንመጣለን። አሁን እናመሰግናለን። ቀጥታ ላይክ እና ሼር በማድረግ እየተሰማ መሆኑን እያየን ነው። አብዛኞቻችሁ ላይክ እያደረጋችሁ ነው፣ ሼር እያደረጋችሁ ነው። እናመሰግናለን። በቂ አይደለም፣ ለሁሉ እንዲደርስ አድርጉ። አሁን ስለ አውሮፕላን ማረፊያ የጠየቁበት ጥያቄ ነው
ምናልፈው። ከዛ በፊት ምናልባት እሳቸውን ለመጠየቅ የምትፈልጉት በኮሜንት ላይ አስቀምጡ፣ እያየናቸው ስለሆነ በቀጥታ እሳቸውን እንጠይቃለን። አሁን በሌላ ስልክ መስመር ላይ እየተገኘ የሚጠየቀው ጥያቄዎች በዚህ አቅጣጫ ምን እንደሚመስል የሚሉት ሀሳቦችንም እያየን ነው። ስለዚህ እናንተ በቀጥታ ኮሜንት ላይ ይሄ ጥያቄ ብትጠይቁ የምትሉትን ቢሰጡና አቶ ዱናሞን እየጠየቀን እንሄዳለን። አሁን ስለ አይሮፕላን ማረፊያ ነው የምንሄደው። አይሮፕላን ማረፊያ አገሪቱ እያደገ ሲሄድ ፈጣኝ ወይንም አይርዌ የሚባለው ሆሳና አካባቢ ቀደምት አይሮፕላን ወይንም ሄሊኮፕተር ኢትዮጵያን ከገባ ወደ ኢትዮጵያ ስትጠቀም ከምኒልክ ዘመነ መንግስት ጀምሮ እስከ ኃይለ ሥላሴ እና ደርግ ጊዜ ስንጠቀም እንደነበር በታሪካቸው ባለፈው ባጠየቁት ጥያቄ አንስተዋል። ይህን ደግሞ ለክብር ሚኒስቴር ካቀረቡት መነሻ በመነሳት ነው የምንጠይቀው። ይሄ ታሪካዊ ንግግር ነው፣ ሂስቶሪካል ስፒች የምንለው አይነት ጥያቄ ነው የጠየቁት። ለሀዲያ ወሳኝና ወሳኝ፣ ምክንያቱም አይሮፕላን ማረፊያ ይሰራልን ይሰጥልን ሳይሆን አይሮፕላን የተወሰደብን ይመለስልን የሚል ጥያቄ ነበረ ያነሱት። ይሄኛውን ለማንሳት በጣም ህዝቡን የልብ ትርታ መሆኑን ነው የገለጹት። በዚህ ላይ የሚሉት ሀሳብ ካለ ተጨማሪ ማብራሪያ ቢሰጥ። እንግዲህ ይህን ጥያቄ ያነሳሁት ከቤቱ ሰው ጥያቄ እድል ከኔ ቀደም ብሎ ያገኙት የጥያቄ ተጠያቂዎቹ ጥያቄ ጠያቂዎቹ አውሮፕላን ይሰጠን አይደለም። የኛ ጥያቄ ከሌሎች ጥያቄ ለየት ያለ ነው። እኛ በኢህአዴግ ዘመን ላይ የተነጠቀብን አውሮፕላን በብልጽግና ዘመን ይመለስልን ነው። ምክንያቱም አይሮፕላን ማረፊያ አውሮፕላን ማረፊያ ይመለስልን ነው። ምክንያቱም ከምኒልክ ጊዜ ጀምሮ እስከ ደርግ ድረስ የሀዲያ ህዝብ በአውሮፕላን ይጠቀማል። በሳምንት 2 ቀን ማክሰኞና ሐሙስ ያርፍ ነበር። እኔም በእድሜ ማውቃለሁ። እዚህ ጎፈር ሜዳ ላይ ሲማር ዋቸሞ ሲማር እዚህ ጎፈር ሜዳ ላይ ያርፋል። ነገር ግን የተከለከለው የኢህአዴግ መንግስት ገብቶ ቻርተሩ ስምምነት ላይ የሄደ ያለው አካሄድ በትምህርት ፖሊሲው፣ በአግሪካልቸራል ክፍለ ኢኮኖሚው፣ በአሰብ ባህር በር፣ በንግድና ኢንዱስትሪ ክፍለ ኢኮኖሚ፣ በመልካም አስተዳደር፣ ብሔሮች ብሔረሰቦች የበላይነትን በህገ መንግስት ላይ አስቀምጦ ነገር ግን ብሔረሰቦች መብት አይከበርም ነበር። የወያኔና ወያኔ ባለስልጣናት ብቻ አገሩን ሲመሩ ሌላ በሙሉ ተከታይ ሆኖ የፈለገውን ሲያነሳ የፈለገውን ሲያስነሳ የሚተድበት አግባብ ትክክል አይደለም። ስርዓቱ እየሄደ ያለው የብሔር ብሔረሰቦች ታግያ ያለው ካለ ስልጣን እኩል ይሰጠን፣ ኢኮኖሚ እኩል ይሰጠን፣ ሪሶርስ እኩል ይሰጠን፣ ፍትሃዊ እና ዲሞክራሲያዊ መብቶች ይከበሩልን፣ የብሔር ብሔረሰቦች መብት እኩል ይከበርልን የምንለውን ጥያቄ ስናነሳ ይሄ ህዝብ አውሮፕላን ካገኘ እነኚህ ቴክኖሎጂን ካገኘ ብሎ ነው በቀላጤ ደብዳቤ ነው በህዝብ ውሳኔ ሳይሆን በቀላጤ ደብዳቤ ነው አውሮፕላን የተከለከለብን። ነገር ግን አሁን ደግሞ አጥብቀን እየጠየቀን ያለ ነው የኛ ህዝብ የሀዲያ ማህበረሰብ አጋጣሚ በኢህአዴግ ዘመን ላይ ተጽዕኖ ደርሶ ስለነበረ አገርን ፈልሶት ሌላ አገር ነው ሸሽቶ ወጣቱ የሚባል ነገር በዛ ጀነሬሽን ያለው ወጣት በሙሉ ሸሽቶ ወደ ውጭ ነው የሄደው። ደቡብ አፍሪካ ሄዳል፣ ከዛ ካናዳ ይገባዋል፣ አሜሪካን ይገባዋል፣ እንግሊዝ ይገባዋል፣ ጀርመን ይገባዋል። እነኚህ ሰዎች አጋጣሚ እዚህ ተጽዕኖ ቢፈጠርን ከተጽዕኖ ሸሽተው ሄዶ እግዚአብሔር ደግሞ በሄዱበት በለስን አፈራ፣ ገንዘብ አገኙ፣ ሀብት አገኙ። ስለዚህ እኛ አሁን የምንፈልገው አውሮፕላንና መንገድ ነው፣ አገርን ልናነማ ሊመጣ ነው የሚል ጥያቄዎች ከብዙ አቅጣጫዎች ነው እየመጣ ያለው። ለዚህ ጉዳይ አቅም ያለው የአውሮፕላን ጥያቄ በኢህአዴግ ጊዜ የተከለከለው በቀላጤ ደብዳቤ ነው፣ በብቀላ ነው። አሁን ግን በብልጽግና ይመለስልንና አግባብነት ያለው ማህበራዊ ህይወትንም ፖለቲካል ህይወትንም ኢኮኖሚ ህይወትንም በተግባራዊ ላይ እናስተካክል። ንግዱ በ2 ቀን በሳምንት 2 ጊዜ ቢሆን በቃ ነጋዴ ይመላለሳል፣ ሀብት ይመጣል። ውጪ ያለው ሰው ደግሞ በጣም ሳቲስፋይ ይሆናል። በአሁኑ ሰዓት ላይ በኮሪደር ልማት ለሆሳና ከተማ ላይ እየተሰራ ያለው ልማቶች በጣም ጥሩ ነው። ይሄ ልማት ደግሞ ሳይቆም መቀጠል ያለበት ነው። ምን ነው ሀዲያ አሁን ጣይሙን አገኝቷል። የፌደራል መንግስትም ሰፖርት ያደርጋል ምን እምነት አለኝ። የሀዲያን ህዝብ ጀግንነትንና የሀዲያ ህብረ ብሔራዊ ህዝብንና የሀዲያ የልማት ህዝብ መሆኑን አውቋል። ሀዲያ ምንም ነገረኛ አይደለም፣ የልማት ህዝብ ነው። ነገር ግን ያገኘውን ፊት ለፊት ስለሚናገር ነገረኛ፣ ጦረኛ፣ ተንኳሽ፣ ለመንግስት የማይታዘዝ በቃ አመፀኛ አድርጎያል። አይደለም የሀዲያ ህዝብ በጣም ልማት ፈላጊ፣ ልማት ናፋቂ፣ ዓለም ላይ ዞሮ ልማቱን ስላየ ያ ልማት መጥቶ እዚህ መሰራት አለበት የሚል ጥሩ ተስፋና ጭላንጭል ስላለ በዚህ ጉዳይ ላይ
ምናልባት ሚዲያም ቢሆን በሌላም አቅጣጫ የሰሙ ከፍተኛ የመንግስት ባለስልጣናት በሆሳና ከተማ ላይ የሚደረገውን የአውሮፕላን ጥያቄ በአስቸኳይ እንዲመለስልን ጥያቄያችንን ነው ያቀረብነው። ቆንጆ ነው። እስቲ አንዴ ኢንተርኔት ወይም ኮኔክሽን እያስቸገረ ስለሆነ እየተሰማ እንደሆነ እስቲ አዎ እየተሰማ ነው የሚል እስቲ አንድ ሁለት ሶስት ሰው ኮሜንት ቢሰጡና እንቀጥላለን። እስቲ ጻፍ አድርጉ እየተሰማ እንደሆነ ጠብቀናል። ምክንያቱም ቀጥታ ስርጭት ላይ ነው ያለነው። የኮኔክሽን ችግር እያጋጠመን ነው። እስቲ እየተሰማ ከሆነ እየተሰማ ነው ቀጥሉ የሚል ኮሜንት በመጻፍ እስቲ አስታውቁ። ላይክም ሼርም አድርጉ። እስቲ እያየናችሁ ነው፣ ጠብቀናል። ወደ ሌላ ጥያቄ ከማለፋችን በፊት እየተሰማ መሆኑን ቼክ ልናደርግ ነው። እናመሰግናለን። አበባ ወርቅነህ ሌላ እየጠበቀን ነው። እንቀጥል። ጥያቄ አቶ ዱናሙን ለመጠየቅ የምትፈልጉ ሰዎች በኮሜንት ላይ ጻፉ። እየጠበቀን ነው። አዎ ዴቭ ጽፏል። አዎ እየተሰማ ነው የሚል ጽፏል። ይሄን የምትከታተሉ በሙሉ እስቲ እየተሰማ መሆኑን አንዴ እየተሰማ ነው ብላችሁ እስቲ ጻፉ። ናይስ አሪፍ ነው። እስቲ ጨምሩ። አዎ እስቲ ለመከታተል ነው። ምክንያቱም ብዙ ጊዜ ኔትወርክ እያስቸገረ ስናስተላልፍ ሳናግ ዝም ብለን እኛ እንለፈልፋለን። ለሚመለከተው ወይንም ለሚያዳምጡ ሰዎች በትክክል ሳይደርስ ይቀር ዝም ብለን መለፍለፍ ነው የሚሆንብን። አዎ አብዛኛው ሰው እስቲ ላይክ በማድረግ ሼር በማድረግ አሳዩን። አዎ ኤርሚያስ ባቾሬ የስ ብለዋል። ማብራቱም ማርቆስ ደበበ ሰዳሞ ዴቭ ብለዋል። ዘነበሽ ደገፈ አዎ ብላለች። ሌሎቻችሁ እስቲ እየተሰማ ከሆነ ጥያቄ አብዛኛው እየተሰማ ነው የሚል ኮሜንት ሰጥተዋል። እናመሰግናለን። እስቲ ለመጠየቅ ምሬ በየነ እናመሰግናለን። ሌላ ጥያቄ የሚጠይቁት ካለ በደንብ ይሰማል ይላል። እናመሰግናለን ምሬ። አሁን አቶ ዱናሞ ጋር ቀጥታ እንሄዳለን። ምክንያቱም እረፍት ነው ያደረግነው። በዛም ለብዙዎቻችን ቀጥታ ሼር እና ላይክ እያደረጋችሁ ነው። እናመሰግናለን። በጣም እንወዳችኋለን። ይሄ ቀጥታ የሚተላለፈው ከሀዲዮማ ሚዲያ ኔትወርክ ነው። ሀዲዮማ ሚዲያ ኔትወርክ በዓለም አቀፍ በስሙ መሰረት ለሀዲያ ህዝብ ድምፅ ሆኖ የሚተላለፈው የሀዲዮማ ሚዲያ ኔትወርክ ነው። እናመሰግናለን። ስለዚህ አቶ ዱናሞን የምንጠይቀው ጥያቄ እስካሁን አብዛኛው ጥያቄ አልጠየቃችሁም። ችግሩ ምን እንደሆነ የሚጠይቁት ነገር ጠፋ ወይስ እኛ ብቻ ከምናወራ እናንተ በኮሜንት ይሄ ጥያቄ ይጠየቅልን ብላችሁ ብትሰጡን። በቀጥታ ስርጭት ነው ያለነው ኤችኤምኤን ወይም ሀዲዮማ ሚዲያ ኔትወርክ። ስለዚህ እንቀጥላለን። ላው ኮኔክሽን እያለ ስለሆነ ነው። እናመሰግናለን። አሁን በቀጥታ የምንሄደው ወደ አቶ ዱናሞ መጎ ነው የምንሄደው። አቶ ዱናሞ መጎ ሀዲያ ካፈረቻቸው ምሁራን ውስጥ ግንባር ቀደም የምንለው ታላቅ ምሁር ናቸው። የፖለቲካ ተንታኝ፣ የህዝብ እንደራሴ በመሆን ለሁለት ዙር የክልል ምክር ቤት አባል ሆነው ሀዲያን ድምፅ ለዓለም ለአገሪቱም ለህዝቡም ሲያሰሙ የነበሩት ናቸው። ባለፈው ቅዳሜ ደግሞ ምንድነው ያደረጉት? የሀዲያን ህዝብ አጠቃላይ ጥያቄን ለሚመለከተው የፓብሊክ ሂሪንግ የሚባለው የህዝብ ድምፅ መንግስት የሚያሰባስበው ላይ ሚኒስቴሮች እያንዳንዱ ክልል እያንዳንዱ ዞን ተከፋፍለው በሚሰሩ ስራ ላይ ከፍተኛ የሀዲያን ህዝብ ድምፅ ያሰሙ የሀዲያ ህዝብ ልጅ ናቸው። አሁን በቀጥታ የምንሄደው ባለፈው ካነሳቸው ጥያቄ ስለ አይሮፕላን ማረፊያ አንስተናል። ስለ መንገድ መሰረተ ልማት በተለይም ምንድነው ከቀጥታ ያስተላለፈነው ጥያቄዎች ምንድነው? ስለ መንገድ በተለይም ከጊቤ ጎንቦራ ግቤ ሆመቾ ማለትም ሆመቾ ሞርሱቶና ወደ ያም የሚወስደው ከሆሳና ቀጥሎ ማለት ነው። ከዚህም ከወደ ሆሳና ጃጁራ ግንቢቹ ጃቾ ወደ ጂማ የሚሄደው መንገድ እንዴት እንደሆነ ማብራሪያ ሰጥተዋል። አሁን ደግሞ የምንሄደው ምንድነው? ከሰላምና ጸጥታ አንጻር ያነሳቸው ጥያቄዎች አሉ። በተለይም ከቆሴ እና በማዕከላዊ ክልል ዙሪያ ላይ ያሉት ጉዳዮች ላይ ጸጥታ ችግር የተለያዩ ቦታ አንድ ጊዜ ብልጭ ልቅ እያለ የሚነሳ
ችግሮች አሉ። ይሄን ጉዳይ አንስተዋል። ይህን ምናልባት ያላነሱበት ጉዳይ ምን እንደሚመስልና እንዴት እንዳነሱም ተጨማሪ ማብራሪያ ቢሰጡ። እዚህ ቦታ ላይ ማዕከላዊ ኢትዮጵያ ማለት በጣም በባህል፣ በቋንቋ፣ በታሪክ የምንተሳሰር ህዝብ ነው። አንድ ላይ ሆነን ጫፍ የወጣ ግጭት ባይሆንም ማነው የሰላም ጉዳይ ባይሆንም ግጭቶች አሉ። ስፔሻሊ ጉራጌና ሀዲያ በቆሴ ላይ ጉራጌና ማረቆ በወልቂጤ ላይ በቃ ሌሎችም አካባቢ ያው ኦልሬዲ ነገሩን ላሳጥርና ግጭቶች አሉ። እነኚህ ግጭቶች ፍትሃዊ የሆነ ምላሽ ሊሰጥ ይገባል። ህዝብን የሚመስል ምላሽ ሊሰጥ ይገባል። ችግራቸው ምንድን ነው? አሁን እኔ እስከማውቀው ድረስ የቆሴ ጉዳይ 33 ዓመት ነው የሚፈጅ። ይሄ 33 ዓመት የሚፈጅ ጉዳይ ነው የሚለውን ነው ያነሳው። ለምን ህዝብን ከሰላም ከማድረግ አንፃር አሁን እዛ አካባቢ ላይ እኔ አውቃለሁ፣ በተለያዩ ስራ ጉዳዮች ተመላልሼ አይቻለሁ። እዛ ቦታ ላይ ተወለድኩ ባልሆንም ሀዲያንና ጉራጌን ሀዲያንና እንደጋኝን ምንም መለያየት አይችልም። በባህል ተሳስረዋል፣ በቋንቋ ተሳስረዋል፣ በታሪክ ተሳስረዋል፣ በጋብቻ ተሳስረዋል። ልማታቸው አንድ ነው። ሀዲያ ጉራጌኛ ይችላል፣ ጉራጌ ሀዲይሳን ይችላል፣ እንደጋኝ ሀዲይሳን ይችላል፣ ሀዲያ እንደጋኘኝና ይችላል። አሁን ይሄን አይልሉ። አሁን ትምህርት ቤት ዝግ ነው፣ እዛ ገበያ የለም። ከተማው በቃ ኦልሬዲ የተወረረ ከተማ ነው የሚመስለው። ዜጋን ከማስተዳደርና ዜጋን ከማቀናጃትና ከመምራት አንጻር እነኚህ ነገሮችን መንግስት ቀረብ ብለው የህዝብን ችግር በትክክል አውቀው ምንንም የሚወስነው አካል ላይ ያለው እኮ መንግስት አይደለም የሚወስነው፣ እዛ በቦታ ላይ ሰፍሮ ያለው ህዝብ በሰላማዊ መንገድ ህዝብ ውሳኔ ተሰጥቶ ህዝብ ውሳኔ ላይ ህዝቡ እኔ ነኝ ያለው አካል ላይ ለጉራጌ የሚሆን ለሀዲያ ህዝቡ የአብላጫው ድምፅ ያስመዘገበው ቦታ ላይ ሰጥተው ህዝቡ በፍቅር በሰላም ገበያ በሰላም ገብቶ ወጥቶ ትምህርት ቤት በሰላም ገብቶ ወጥቶ በሰላማዊ መንገድ ከተማው ላይ ነግደው ሰላም ወጥቶ ሰላም እንዲገባ ነው አሁን ምኞቴ ያለው። ስለዚህ የአንድ መሪ ትልቁ ሚናም ማለት ህዝብን ማቀራረብ ነው፣ ህዝብን ማዳመጥ ነው፣ ህዝብን ማስማማት ነው፣ ህዝብን ማፋቀር ነው። ያን ካልሆነ አሁን እኛ ዝም ብለን ላይ ቁጭ ብለን ህዝቡ እየተጣላ እየተናኮረ እየተጋጫ ለምን? እኔ ቅድምም ብያለሁ አንስቻለሁ። ሁላችንም እኮ የአዳም ዘሮች ነው። በቃ ጉራገኛ ስለተናገረ አዳም ልጅ አይደለም ማለት አይቻልም። ኢሳት ስለተናገረ አዳም ልጆች ነው። በቃ እግዚአብሔር እኛን እዚህ ምድር ኑሩ ብሎ ሰጣ። ሀዲያ ምድር ላይ ኑሩ ብሎ ሰጣ። እዛ ቆሴም አካባቢ ላይ ያሉትን ሰው እዚህ አካባቢ ትኖራላችሁ ብሎ ፈጣሪ ፈጥሮ ቦታውንና መሬቱን ሰጣ። ስለዚህ ያን ህዝብ በሰላማዊ መንገድ ምንም ሳይደፈርስ፣ አንድም ሰው ሳይሞት፣ አንድም ጥይት ሳይተኮስ፣ አንድም መሳሳብ ሳይኖር፣ መናቆር ሳይኖር ህዝብ በቃናነት መምራት ነው። ለመሪዎቻችንም እኔ መናገር የፈልገው ነገር ምንድነው? ህዝብ ሰላም ከሆነ ሰላም ተኝቶ ያድራል። ህዝብ ላይ ሰላም ከሌለ እኮ እነሱም ሰላም አሉ። ለምን ባልሆነ ጉዳይ በሆነ ጉዳይ ላይ ለምን እንሳሳባለን? አሁን መሪዎቻችን አንዱ ከሀዲያ፣ አንዱ ከጉራጌ፣ አንዱ ከስልጤ፣ አንዱ ከከምባታ ነው። ከምባታ የሆነ ሰው ለከምባታ ነገሮችን ሚስብ ከሆነ ሀዲያ የሆነ ባለስልጣን ለሀዲያ ሚስብ ከሆነ ጉራጌ የሆነ ለጉራጌ ሚስብ ከሆነ ምኑን ባለስልጣን ሆነ? በቃ ማዕከላዊ ኢትዮጵያ መሪዎቻችን ናቸው። ማዕከላዊነትን ይዘው ፍትሃዊና ዲሞክራሲያዊና ህገ መንግስታዊ ጥያቄ ይመለስ ነው ያልኩት። እናመሰግናለን። አሁን በቀጥታ እየተከታተላችሁ ያላችሁት ሀዲዮማ ሚዲያ ኔትወርክ ነው። ሀዲዮማ ሚዲያ ኔትወርክ በተለያዩ ጊዜ የሀዲያን ድምፅ ለሚመለከተው ሁሉ ለሀዲያ ልጆች ያሉበት ዓለም በሙሉ እያሰማ የሚገኝ ሚዲያ ነው። በዚህ ሚዲያ ደግሞ አብዛኞቻችሁን የውስጡን ሀሳብ የምትፈልጉትን ጉዳዮችን የምታጋሩበት ነገር ነው። እንደ ስሙ የሀዲያ ሚዲያ ነው። እስቲ አሁንም ሎው ኮኔክሽን እያለ ስለሆነ እስቲ እየተሰማ እንደሆነ አዎ እየተሰማ ነው የሚል ኮሜንት ላይ አስቀምጡ። እስካሁን ድረስ ጥያቄ እየጠየቃችሁ ያላችሁትንም እናመሰግናለን። ይህን ደግሞ ሼር በዩቱብ ዴቭ ብለዋል። በዩቱብ እና ቲክቶክ ላይ በቀጥታ ስርጭት ይግባ እየተባለ ነው። እነዚህ አሁን በቀጥታ ጆን በማድረግ ማስተላለፍ ትችላላችሁ። ይሄ የምታዳምጡት ሀዲዮማ ሚዲያ ኔትወርክ ነው። ምናልባት ኔትወርክ እያስቸገረ ስለሆነ እስቲ እየተሰማ ከሆነ ወደ ሌላ ጥያቄ ከማለፋችን በፊት አዎ እየተሰማን ነው በሉ። አሁን በቀጥታ ያለነው አቶ ዱናሞ መጎ በቀጥታ ስርጭት ላይ ነው ያለነው።
እስቲ እየተሰማ ከሆነ ያው የሚል ኮሜንት ላይ ብታስቀምጡ ወደ ሌላ ጥያቄ ከማለፋችን በፊት ጠብቀናል። እስቲ እየተሰማ ከሆነ ምክንያቱም ላይክ ሼር አድርጉ። ያ ድምጽ ሆኖ ወንድማችን በጣም ከፍተኛ ትንቅንቅ ሳያስፈልግ ምንም ሳያስፈልግ በሰላማዊ መንገድ የሀዲያን ጥያቄ በትክክለኛው ያሰማው ወንድማችን ነው። ምሁር፣ የፖለቲካ ተንታኝ፣ የፖለቲካ አዋቂ፣ የህዝብ ድምጽ የሆነው ምርጥ የሀዲያ ልጅ ይዘን ቀርበናል። እንግዳችን ነው። እስቲ እየተሰማ ከሆነ እናመሰግናለን። አባቦራ ሰለሞን አው መልስ ሰጥቷል። ወደ ሌላ ጥያቄያችን ከማለፋችን በፊት እስቲ እየተሰማ ከሆነ አው ይሰማል። ዳንኤል ተምራት ሰብስባቸው እናሰማለን። እስቲ አሁን በቀጥታ ወደ እስቲ እንደገና እንደሚሰማ አረጋግጡን። ሼር አድርጉ ለሁሉም እንዲደርስ። እናመሰግናለን። ሀዲዮማ ሚዲያ ኔትወርክ ተከታታዮቻችን እናመሰግናለን። ይቅርታ ምክንያቱም ይሄ ግለሰብ ይሄ ምሁር ለሀዲያ ብዙ የለፉ ናቸው። አሁን ደግሞ ባለፈው ቅዳሜ ቀን ማለትም በ04 ላይ የሀዲያን ድምጽ ለዓለም በቀጥታ አስተላልፈዋሉ፣ ለኢትዮጵያ አስተላልፈዋሉ። እናመሰግናለን። አሁን ወደ ሌላ ጥያቄ የምናልፈው ምንድነው? ሀዲያ በተለያዩ እንትኖች ስርዓቶች ላይ የተለያዩ በደል ደርሷል። የተለያዩ አላስፈላጊ ጉዳዮች ተከናውነዋል። ስኬት ያገኙባቸው ወቅቶች አሉ። እንደዛም ደግሞ ጉዳት የደረሰባቸው ወቅቶች አሉ። ባለፈው ብሔር ብሔረሰብ ላይ ሀዲያ ደግሞ አንድነቱን ለዓለም አስመስክሯል። የሆሳና ከተማ ላይ ነበር። ከፍተኛ ህዝብ መጥቶ በሰላም ሄዷል። ለዚህም ምስጋና እንዲያቀርቡ አቅርቧሉ። እንደገና በተጨማሪ እንዲያሰሙ እንፈልጋለን። በመቀጠልም ያላነሱ ጥያቄ አለ። ለምሳሌ እንደ ሀዲዮማ ሚዲያ ኔትወርክ ከታዘብናቸው የጤና ማዕከላት ከሆስፒታል ጀምሮ የጤና ጣቢያዎች ጨምሮ እየተሰማ ነው። እነዚህ የመድኃኒት እጥረት በተለያዩ ቦታዎች የባለሙያ እጥረት ያጋጥማል። ይሄ ለምንድን ነው ያላነሱት? አሁን አብዛኛው ስናይ የመድኃኒት ችግር እንዳለ ይታያል፣ አልፎ ማለት ነው። ይሄን ለምንድን ነው ያላነሱት? ምን ነው ረስቶ ነው ወይስ አላዩም ወይስ እንዴት ነው? ምክንያቱም የሆሳና ንግስት እሌኒ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በዋቸሞ ዩኒቨርሲቲ ነው የሚተዳደረው። ግን ሆሳና እዚህ ከፍተኛ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል እያለ አብዛኛው ሰው ወደ ወላይታ ወላይታ ወንም ሶዶ ከተማ ሄዶ ክርስቲያን ሆስፒታል እና ኦቶና እና ሌሎችም ሆስፒታል የሚሄዱበት ወራቤ የሚሄዱበት ሁኔታ ይታያል። ይሄን ለምንድን ነው ያላነሱት? ምክንያቱም በመድኃኒት በባለሙያዎች እንዲሞላ ድጋፍ እንዲያደርግ ለምንድን ነው ያላነሱት? ለምን ዘገዩ? ሰነጉ? ይሄን ጉዳይ ለማለት ፈልጌ ነው። እንግዲህ ወደ ጠየቅከው ጥያቄ ከመምጣት በፊት ቅድም ከመነሻ ጀምሮ እኛ በደል ስላለ አይደለም፣ በፍርድ ቤት ተገደን አይደለም። የህዝብ መብትን የሚሸራረፉ ጉዳዮችን ለመናገር ራሳችን መስዋዕትነት አድርገናል። በአሁኑ ሰዓት ላይ ትልቅ ነገር ልክ ወንጀል እንደሰራ አንድ ነገር በጣም እንዲታወቅልን ፈልገው እኛ 1983 ዓ.ም ላይ የህዝብ መብት ነው የተጓደለው። የህዝብ መብትን በሰላማዊ መንገድ ያለ አንድ ደም መፋሰስ በጠረጴዛ ዙሪያ ህገ መንግስታዊ መብት ይከበር በምንድን ሁኔታ ቅድም ለማንሳት እንደሞከርኩ በዚህ ከአዘብ ወደ መነጠቅ ጋር የተያዘ የኢትዮጵያ ትምህርት ፖሊሲ ዜጋ ገዳይ እንደሆነ ያን ደግሞ እናመሰግናለን። የአሁኑ ጠቅላይ ሚኒስትር ደግሞ ወደ ቀድሞ ካሪኩለም አምጥተው የትምህርትን ስብራት ለማዳን መስዋዕትነት እየተከፈለ ነው ያለው። ውስንነት አለ። አሁንም ያልተሟሉ ነገሮች አሉ። በመማር ማስተማር ላይ፣ በመጽሐፍት ላይ፣ ቴክኖሎጂ ከማቅረብ አንጻር፣ ሌላም ደግሞ በመምህራን ብቃት ላይ አሁንም ውስንነቶች አሉ። እነኚህን ውስንነቶች መንግስት ለመስራት በጣም ደፋ ቀና እያለ ነው በአሁኑ ሰዓት ላይ። እኛም እንደግፋለን፣ ሀሳብ እንሰጣለን እንደ ባለሙያነታችን። ከዚህ አንጻር የብሔር ብሔረሰቦች መብት መከበር እስከ መገንጠል የሚለውን ነገር የኢትዮጵያ መንግስት ባለፈው እኔ አገራዊ ምክክር ኮሚሽን ድሉን አገኝቼ ተነጋግሬያለሁ። ማንኛውም የኢትዮጵያ ህዝብ ይሄን እስከ መገንጠል የሚለው ነገር እኛን ገንጥሎ እኛን አጣልቶ እኛን አናቅሮ የወጣ አንቀጽ ስለሆነ የብሔር ብሔረሰቦች መብት መከበር የሚለው አራት ነጥብ ሆኖ እስከ መገንጠል የሚለው ይውጣ ነው። የኢትዮጵያ ህዝብ ችግር ነው። ኢትዮጵያ የራሱ የሆነ ለሱ የሚመቸውን ነገር
ራሱ መናገር አለበት። ኢትዮጵያ ሕዝብ የወሰነውን ውሳኔ መንግስት ተግባራዊ ያደርጋል ብዬ አደርጋለሁ። ለአገራዊ ምክክር ኮሚሽን እንደጋጣሚ እኔም እድሉን አግኝቼ በአገር ደረጃ ለምንመካከረው ጉዳይ በማዕከላዊ ኢትዮጵያን ወክዬ ተመርጬ ያለው እዛም ቦታ መገኘቴ የራሴን ሀሳብና እሴት ማንሳቴ አይቀርም፣ እሱም ይቀጥላል። በሁለተኛ ደረጃ ደግሞ ይሄን ሁሉ ሰላማዊ መንገድ ላይ በጤናማ መንገድ ላይ ጤናማ አስተሳሰብ ይዘን እየተራበን እየተጎሳቆለን እየተቸገረን እየተደበደበን አሁን እኔ ታስሬያለሁ። ምንም ባልፈጸምኩት ጉዳይ ላይ ታሰረ። በቃ የቀረበልኝ ክስ መንግስት ጋር ይመጣል። መንግስት 4 ኪሎ ላይ አንድ መንግስት ነው ያለው፣ ሀዲያ ዞን ማስተዳደር ነው ያለው የሚለው በወቅቱ የነበረው በዛ በኢህአዴግ ዘመን ነው፣ አሁን አይደለም። ስለዚህ ማስተዳደርና መንግስትን ለይቶ የማያውቅ ስርዓት ይሄ አግባብ አይደለም የሚለውን ጥረት ተጋፍተን የለን። ማስተዳደርና መንግስት ሊለይ ይገባል። ለኢትዮጵያ አንድ መንግስት ነው ያለው። የኢትዮጵያን አንድ መንግስት እኛ ለመገልበጥም ስሜትም የለንም፣ የሚገለበጥም ሲስቴምን አናውቅም። ኢትዮጵያዊነት አለ፣ አንድነት አለ፣ ህብረ ብሔራዊነት አለ። መልካም አስተዳደር እንዲመጣ ነው የተነጋገርነው ከምንል እነኚህ ሰዎች ካልተፈቱ ምርጫን አላካሄድም ብሎ ብሔራዊ ምርጫ ቦርድ አቋም ሲወስድ ፈቱን። ከዛ በኋላ ተወዳድረን አሸንፈን ምክር ቤት ገባን። ቅድም ጥያቄ አቅራቢ ጋዜጠኛ እንደምናገር ገብተን የሀዲያን ጉዳይ ያለምንም ማንገራገር ግንባራችንን ሳናጥፍ እውነተኛ የሆነ ነገር ተናግረን በመከራከራችን የተስተካከሉ ብዙ ነገሮች አሉ። ለዚህ ጉዳይ ላይ የመለሰውን መንግስትም ታንኪው እንላለን። አሁንም ቢሆን ውስንነቶች አሉ። ውስንነት እንጠላለን፣ እንገፋለን። ለምን ምን አጠፋን? ለኢትዮጵያ መልካም ነገር ነው እንጂ የተናገርነው እንጂ ምንም እኮ ያለው ነገር የለም። እነኚህ ነገሮች መስተካከል አለባቸው የሚለውን ነገር ነው። ስለዚህ ይሄን ነገር አሁን ወደ ጠየቀው ጥያቄ ሊድና ይሄ ውስንነቶች አሉ። እነኚህን ውስንነቶች መንግስት አውቆ መስራት አለ። ለምን ሆስፒታሎች እስካለ ድረስ የተደራጀ ሆስፒታሎች እንዲሰሩ እንፈልጋለን። የተደራጀው ማሽኖች እንዲገቡ እንፈልጋለን። መድኃኒት በበቂ እንዲቀርብ እንፈልጋለን። ህዝባችን ለምን ሌላ ሀገር እየሄደ ይዘረፋል? ሌላ ሀገር ላይ ሄዶ ጥሩ ሐኪም እና ጥሩ መድኃኒት የሚያገኝ ከሆነ እዚህ ምንም ነገር ወጪ ሳይወጣ በቤቱ እያለ ባይዜ ሆሳና ከተማ ላይ ኮምፕሬሄንሲቭ ሆስፒታል ነው። ይሄን የሚያስተዳድረው ዩኒቨርሲቲ ነው። ዩኒቨርሲቲ ደግሞ አቅም አለ፣ ገንዘብም አለው፣ አቅምም አለ። ብዙ መድኃኒቶችን ዜጎች እዛ ሄደው ብዙ መድኃኒቶችን ያጣሉ። ለምንድን ነው መድኃኒት የሚያገኝ? ለምን ይታጣል መድኃኒት? ሌላ አካባቢ ላይ ፋርማሲ ሄዶ ግል ፋርማሲዎች ላይ ግል ክሊኒኮች እንትኖች ሄዶ ከሚዘረፉ መንግስት አካባቢ ላይ የተደራጀ ነገር ቢኖር ጠቃሚ ነው። ይሄን ብቻ አይደለም። ሾኔ ላይ ሆስፒታል አለ፣ ሻሾጎ ላይ ሆስፒታል አለ፣ ሆመቾ ላይ ሆስፒታል አለ፣ ግንብቹ ላይ ሆስፒታል አለ። እዛ ያለው ማህበረሰብ እዛም በአግባብ እንዲጠቀም እነኛ እዛ አካባቢ ላይ ያለው ነገር አደራጅቶ ከባለሙያ አቅም አንጻር፣ ከመድኃኒት አንጻር፣ ከመልካም አስተዳደር አንጻር ህዝቡን ተጠቃሚ የሚያደርግ የልማት እንቅስቃሴዎች በሕክምናም፣ በትምህርትም፣ በግብርናም፣ በንግድና ኢንዱስትሪም፣ በመልካም አስተዳደርም በሀዲያ ዞን ሰላማዊ በሆነ መንገድ ከዚህ ከህዝብ ፍቅርና ጀግንነት የተነሳ ራሳችንን አሳልፈን ልንሰራ ይገባል። ብዙ የሚቀር ነገሮች አሉ። ሀሳቦቻችንን ኢግኖር ባይደረጉልን እኛም ለምን እንገፋለን? ለምን ምንድነው ያጠፋ ነው? ብሔር ብሔረሰቦች መብት መከበር ብለን ካወጣ ነው። አሁኑ ያለው መንግስት ደግሞ ብሔር ብሔረሰቦችን አክብሮ አንቀጽ 39ን እያወጣ እየሄደ ያለው አካሄድ ነው ያለው። አሰበርን ይመልሳሉ ነው ያለው። እኛ አሰበር ማሄዱ መነጠቁ ትክክል አይደለም ነው ያለው። የትምህርት ፖሊሲ ዜጋ ገዳይ ነው። ትምህርት ፖሊሲ በቀድሞ መቀጠል አለብን ነው ያለው። በቀጣው መቀጠል አለበት አለ አዲስ ብልጽግና መንግስት። የጥያቄያችን በሙሉ ምላሽ ከሰጣ እኛን አቅፎ ማይሰራበት ጉዳይ ምንድን ነው? እዚህ አካባቢ ላይ እየተገፈን ነው። ምናልባት ሰሚ ጆሮ ካለ ለማንም ይሁን ማስ ሚዲያ ስለሆነ እንዲተላለፍልን እንፈልጋለን የሚለውን ነገር ነው ለማስቀመጥ። እናመሰግናለን። አሁንም የኔትወርክ ችግር እየተከሰተብን ነው። እስቲ እየተሰማ ከሆነ እስቲ እንደገና እየተሰማ መሆኑን አስታውቁ። እናመሰግናለን። እንቀጥላለን። ጥያቄዎቻችን ገና ይቀጥላሉ። ላይክ ሼር እያደረጋችሁ ለሁሉም እንዲደርስ አድርጉ። አሁን ያለነው በቀጥታ ስርጭት ላይ ከአቶ ዱናሞ መጎ የሀዲያ ካፈራቻቸው ምሁራንና ትልቅ ፖለቲካ ሰዎች አንዱና ግንባር ቀደም ናቸው። የሀዲያ ድምፅ ሆኖ ለሚመለከተው አካል በተለያዩ ጊዜ ጥያቄውን እያቀረቡ ይገኛሉ። ኤችኤምን በቀጥታ ስርጭት እሳቸውን እንግዲህ አድርጎ አቅርበዋል። እናመሰግናለን። ኤችኤምን በተለያዩ ጉዳዮች ርዕሰ ጉዳዮች ላይ የተለያዩ ሰዎችን
የሀዲያ ድምጽ እስከሆነ ድረስ የሀዲያን እያሰማን የሀዲያን ሁኔታ እያሰማን እንገኛለን። እስቲ እየተሰማ ከሆነ ሰውና አመሉ ብለው ቀጥሉ ይሰማል ብለዋል። እናመሰግናለን። ሌሎቻችሁ እንደሚሰማ ሰውቁ። አዎ አሸናፊ እናመሰግናለን ብለዋል። ኮሜንት ይሰማል ብለዋል። ሌሎቻችሁስ? ቢያንስ ለው ኮኔክሽን እያለ እያስቸገረኝ ስለሆነ ነው፣ ይቅርታ። አሁን ወደሚቀጥለው ጥያቄ ነው የምናልፈው። አቶ ዱናሙ እናመሰግናለን እንግዳ ሆነው ስለቀረቡ። ይሄ ሀዲዮማ ሚዲያ ኔትወርክ በዓለማችን ላይ ሀዲያ የሆነ ሁሉ የሚከታተለው ሚዲያ ነው እና ኢትዮጵያ በሀገር አቀፍ ታዋቂና ግንባር ቀደም ከ107,000 ተከታዮች በላይ ያሉ የሚዲያ ኔትወርክ ነው። በገራድ ኪዳኔ ወልደሱስ የሚመራ ሚዲያ ኔትወርክ ነው። ይህን ሚዲያን ሁላችንም ሼር እና ፎሎው በማድረግ በሀዲያና አካባቢ የሚሰራ ተግባሮችን በቀጥታ ስርጭት የሚሆን በማስታወቂያ ስራዎች ላይ ብዙ እየሰራን እንገኛለን። እናመሰግናለን። ሁሉም ሰው ይሰማል እያለ ነው። ስንታየው፣ ዳንኤል፣ አህመድ፣ ብርሃኑ ይሰማል። ሌሎቻችሁም ላይክ እና ሼር በማድረግ ለሁሉም እንዲደርስ አድርጉ። አሁን ወደ የሚመለከተው ሌላ ጥያቄ ነው የምናልፈው። ጥያቄያችን ምንድን ነው? አሁን ሀዲያ ዞን በተለይም ሆሳና ከተማ በልማት እና በስፋቱ በጣም ብዙ ኢንቨስተሮችን እየሳበች ልማቷ ለተመልካቹ ለነዋሪ ብቻም ሳይሆን ለተመልካቹ ልክ ሌላ ዓለም የምናየውን ቀጥታ ሆሳና ላይ ልጆቻችን እያየ ነው ያለው። ምክንያቱም መሰረተ ልማት በተለያየ አንግሎች እየተሟላ ነው። በዛ መሰረት ያላነሱት ጥያቄ ቢኖር የሆሳና ውሃ ጉዳይ ነው። ሆሳና ውሃ በሳምንት አንድ ቀን ለሁሉም ይደርሳል። አንዳንድ አካባቢ ደግሞ የማይደርስበት አለ። ይሄኛውን ለማድረግ የሀዲያ መንግስትና የክልሉ መንግስት እንዲሁም የሆሳና ከተማ አስተዳደር ከፍተኛ ርብርብ እያደረገ መኖሩ ይታወቃል። ይሁን እንጂ በአፋጣኝ ምላሽ ያልተሰጠበት ህዝቡ በውሃ ጉዳይ የተሰቃየ አሁንም በቂ ውሃ እንደሌለ ይታወቃል። ምክንያቱም በጣም እየሰራ ነው። አሁን ለሜጃ ጀዌ ላይ የተለያዩ ውሃ ጥልቅ ጉድጓድ ተቆፍሮ ስርጭቱ እያካሄደ መሆኑ ይታወቃል። ይሄኛውን በሆሳና ከተማ ጎን ለጎን ሆኖ የፌዴራሉ መንግስት የዞኑ መንግስት ድጋፍ እንዲያደርግ ለምንድን ነው ያልጠየቁት? ይህን ጥያቄ የህዝብ ድምፅ ስለሆነ ከሆሳና መንግስት ጎን ሆኖ የፌዴራሉ መንግስት ድጋፍ እንዲያደርግ ለምን ይህን ጥያቄ አላነሱም የሚል ጥያቄ ነው። እንግዲህ ትክክለኛ ጥያቄ ነው። የዞኑ መንግስት ትልቅ መስዋዕትነት እየከፈለ ነው። የሆሳናን ከተማ በውሃ አገልግሎት ማህበረሰቡን ተጠቃሚ ለማድረግ አሁን ገባው የተባሉ ነገሮች ሁሉ ከከተማው እድገት አንጻር እና ከተማ እያደገች ወደሚተገሰግሰው አቅጣጫ ኢንቨስተሮች ቢገባ፣ ፋብሪካ ቢገባ፣ ኢንዱስትሪ ፓርክ ቢገባ ይሄ ውሃ አይበቃም። ስለዚህ የፌዴራል መንግስት ጣልቃ ገብቶ በጣም የሆሳናን የውሃ ችግር ሊፈታ ይችላል ከሚባልበት ከውሃ ምንጭ ሆሳናን ከተማ ውሃ ሊገባ ይገባል። አሁን በእርግጥ አልፎ ችግሮች አሉ። አልፎ በተወሰነ አቅጣጫም ደግሞ ምንም ከናካቴ ማያገኙ ሰፈሮች አሉ። እነኚህ ሰፈሮችም የተገኘችውን ነገር በጣም በፊታዊነት እያገኙ የክልል መንግስትም ይሁን የፌዴራል መንግስትም ይሁን የሆሳና እድገቷ የሰው ቁጥሩ ድሮ ከምናውቀው በጣም እየጨመረ ስለሆነ አንደኛ 3 መዋቅር ነው ያለው፣ 4 መዋቅር ነው ያለው። አንደኛ ሌሞ መዋቅር አለ፣ አንድ ወረዳ እዚህ ነው ያለው። ሁለተኛ ሆሳና ከተማ አስተዳደር ባለቤት የሆነ አካል እዚህ አለ። ሶስተኛ ዞኑ አለ። ማዕከላዊ ኢትዮጵያ ርዕሰ መዲና መቀመጫ ናት። ይሄ ሁሉ ማህበረሰብ እየገባ ነው። እዚህ አካባቢ ላይ የተለያዩ ኢንቨስተሮች ደግሞ ስራቸውን ለመስራት እየገቡ ናቸው። ፋብሪካ ኢንዱስትሪዎች ይሰራሉ። ዱቄት ፋብሪካዎች በጣም ሰፊዎች ነው። በዚህ አጋጣሚ እሱም ብቻ አይደለም፣ ማብራትም ጭምር የማብራት አገልግሎትም ህዝቡ በሚፈልገው ልክ አይደለም አሁን እየተጠቀመ ያለው። ይቆራረጣል፣ በቃ ይቸገራል። እኔ አስተውሳለሁ አሜሪካ ነገር ላይ ለ5 ደቂቃ ለ10 ደቂቃ ማብራት ቆርጦ ወደ 20 ምናምን ሚሊዮን በደቂቃ ልዩነት ኢኮኖሚ አጣው ብላ በወቅቱ የነበረውን የማብራት ባለስልጣን እንዳባረረች ያካል። ማብራት መቆራረጥ ማለት ኢኮኖሚ ነው። ሻይ ቤቱ፣ ቡና ቤቱ፣ ጀበና ቡና ቤቱ ምኑ ከማብራት ጋር ኮኔክሽን የሌለ ሰው ማንም ሰው የለም። ውሃና ማብራት ማለት ለሰው ልጅ ቃኝ ስለሆነ እነኚህ ነገሮች ተጠናክሮ ተቀናጅቶ የክልል መንግስትም የፌዴራል መንግስትም
እጅ አስገብቶ ይህን ነገር ተግባራዊ ሆኖ ሆሳዕና ከተማ የውሃና የማብራት ሙሉ ተጠቃሚ እንዲሆን የማድረግ ኃላፊነት አለ። ይህን ኃላፊነት ደግሞ ፌዴራልም፣ የክልል መንግስት፣ የዞን መንግስት፣ የከተማ አስተዳደር መንግስት በጣም ተቀናጅቶ በቂ የሆነ ውሃ፣ በቂ የሆነ ማብራት በቃ 24 ሰዓት አገልግሎት የሚያገኝ ምክንያቱም ኦልሬዲ ከተማው ወደ 24 ሰዓት አገልግሎት ነው። አሁን ማንኛውም ቦታ የንግዱ ሲስተም ራሱ ወደ 24 ሰዓት አገልግሎት ነው እያመራ ያለው። ስለዚህ ወቅቱን መስሎ ካልሄደ አንድ መሪ፣ አንድ አሰራር፣ አንድ ህዝብ አግባብነት የለውም ማለት ይችላል። እናመሰግናለን። ሌላው እዚህ ቦታ ላይ ተጨማሪ አድርጌ ማስቀመጥ ፈልገው አንድ ነገር አለ። ለሀዲያም ህዝብ አብሮ ለሀዲያም ለሆሳዕና ከተማ ህዝብ ለማዕከላዊ ኢትዮጵያ ህዝብ ለደቡብ ለኢትዮጵያ ህዝብ የሚያስተላልፈዋል። ማናችንም ቢሆን በእኩልነት በህብረ ብሔራዊነት በአንድነት በፍቅር ህዝብ ሆነን መኖር መቻል አለ። አዎ የጎበዘ ለቃ ልንሆን አይገባም። ስልጣን የያዘውን ቤተሰብ እያሟገሰን ያላዛውን ቤተሰብ እየገፋን የምንሄድበት አግባብ ሊቆም ይገባል። ህዝብ ነው። ማንም ሰው መብላትን ይፈልጋል፣ መጠጣትን ይፈልጋል፣ መልካም ህይወትን ይፈልጋል። በቃ ሌክዠሪ ላይፍን ማንም ይፈልጋል። ስለዚህ የተገኘችውን ሀብት ፍትሃዊ በሆነ መንገድ በቃ ጂቲፒ በጣም በፍትሃዊ ለእያንዳንዱ ቤት በስርዓት ገብቶ ሳንጎሻሸም ተከባብረን ተቻችለን ተደማምጠን ተከባብረን የምንኖርበትን ፕሪኮንዲሽን ሊመቻች ይገባል ነው። ምክንያቱም ካልተከባበረን አደጋ ነው፣ በጣም አደጋ ነው። እናመሰግናለን። ምክንያቱም ብዙ ጥያቄዎች ዝም እየመጡ ነው። ደበበ ሰዳሞ can you ask Mr. Dunamo about our brother and sisters who were killed and victims in foreign countries and how to get solve the problem and what's his point of view about that as one of our from ይሎ ይቀጥላል። ይሄኛውንም እንጠይቃለን። ምክንያቱም እያለ ያለው ነው ኋላ ያዘጋጀነው ጥያቄ ሌላ ገራድ ኪዳንም እዚህ ጋር ስቴት እንዲሰጥ የተባለው ጥያቄ አለ። ምንድነው መዘጋጃ ቤትና የመሬት ጉዳይ ስንመጣ እሱ ነው ኋላ ለመመለስ ያልተጠየቀው ጥያቄ ለምንድነው ብለው የዘገያ ጥያቄ የምንለው ሆሳዕና በጣም ሰፊ ከተማ ናት። በጣም ህዝቡ ገራገር ለልማት ዝግጁ ኢላይ ፊል ላይ ያሉ አመራሮቻችን ደግሞ በአሁኑ ሰዓት በጣም ለልማት ከፍተኛ ትኩረት በመስጠት የሚንቀሳቀሱ ናቸው። እናመሰግናለን። አሁን እኔ የሚጠይቀው ለማንሳት የሚጠይቀው ምንድነው ያልተነሳው በወቅቱ ያልተነሳው ለምንድነው የተረሳው? በወቅቱ የነበሩ የገቡ ሰዎችስ ለምን አላነሱም? ለምንድነው ያልተደፈረው የሚል ጥያቄዎች ነው። ቀደም ስለ መድኃኒት ባድያ ዞን ካሉ ሆስፒታሎች መድኃኒት እጥረት እያጋጠመ መሆኑን አይተናል። በተለያዩ በሽተኞች ወደ ሌላ አካባቢ ለሕክምና ሲሄዱ አይተናል። ምንድነው ሌላኛው ጥያቄ ውሃ ጉዳይ ለምን አልተነሳም? ከተማ ላይ ያለው መንገድ ማብራት ጉዳይ ተነስቷል የሚል ጥያቄ ነው የተነሳው። አሁን ደግሞ ያላነሳው ወንብ በወቅቱ ያልተነሳው ምንድነው ሆሳዕና ከተማ ይናል ሰፊ ሆኖ በአንድ ቄራ ጉዳይ ምናልባት የሆሳዕና መጀመሪያ ሲሰራ ለተወሰነ ከተማ ወንም 20 ወይ 30 ሺህ ወይ 40 ሺህ አይ ቲንክ 20 እና 30 ከብት ወንም የቀንድ ከብቶች የሚታረዱበት ቄራ ነበር። አሁን ከ80 ከመቶ በላይ ከብቶች የሚታረዱበት ወንም አይ ቲንክ የሰንጋዎች የሚታረዱበት ቄራ ነው ያለው። ይሄ ደግሞ በቂ እንዳይሉ ነው ይታወቃል። መዘጋጃ ቤቱ ደግሞ በዚህ እየሰራ መሆኑ ይታወቃል። በዚህ አንግል ምክንያቱም ሁሉም ነገር በንጽህና ተጠብቆ የቄራ ሰራተኞች ሌት ቀን ደግሞ ሰለቸን ደከመን ሳይሉ በአንድ ቄራ ከተማውን እያስተናገዱ ነው ያሉት። ይሄ ደግሞ ሊመሰገን የሚገባ ተግባር ነው። ይሁን እንጂ በየአቅጣጫ የቄራ አገልግሎት በኢንዱስትሪው በመንግስት መሰራት ሲገባ እስካሁን ድረስ የተረሰበት ጉዳይ ለምንድን ነው ህዝቡ ያላነሳው? በቃኝ ብሎ ነው? ምን አይነት አቋም ይዞ ነው? እናንተም አላነሳችሁትም በወቅቱ? ይሄ ጉዳይ እስቲ ማብራሪያ ብትሰጥ። እንግዲህ ባለፈው አዳራሽ ላይ ይሄ ጥያቄ ተነስተዋል። እኔ አይደለም ያነሳው፣ ሌላ አካል በደንብ አድርጎ አንስቷል። የሆሳዕና ከተማ ከንቲባም በቂ ምላሽ ነው የሰጠው። ወቅቱን ያዘመነ ቄራ ለመስራት ቅድመ ሁኔታዎች እየተመቻቹ ነው። አሁን ባለው ሁኔታም ደግሞ ሆሳዕና ከተማ አቅም በሚፈቅደው ሁኔታ ላይ ለመስራት እየሞከረን ነው የተባለው። ወደፊትም ያው ምናልባት መቼም ቢሆን ለሚሰራው ስራ ሁሉ ቅደም ተከተል ያስፈልጋል። ሁሉን ነገር አንድ ጊዜ መስራት አይቻልም። ለህዝቡ አንገብጋቢ ሆኖ መጀመሪያ ሊሆን የሚችሉ ነገሮችን ቅድም እንደ ውሃ፣ እንደ ማብራት፣
እንደ ሌሎች ነገር እንደ መልካም አስተዳደር የሆኑ ነገሮችን ቅደም ተከተል ተሰጥቶ ነው የሚሰራው። ባለፈው በሰፊ ተነስተዋል። አልተነሳም ማለት አይቻልም። ክብርት ሚኒስቴሯ በነበሩበት በመድረክ በእናንተ አሁን በአንተ ስላላነሳው ነው እንጂ በሌላ እንደተነሳ ለዛ ከሆነ እኮ ይለፍ ጥያቄ ከተነሳና በቂ ምላሽ ከተሰጠ ምክንያቱም ይሄ ከተማው ማመስገንና ምናልባት ላልተረዳ ሰው ለሶሻል ሚዲያ ያልተላለፈ ስለሆነ እንድነሳ በሚል ነው። ሌላኛው ጥያቄ አሁን ወደ ውጪ ዓለም እንሄድና ምናልባት ሎው ኮኔክሽን እያለ ስለሆነ እየተሰማ ከሆነ እየተሰማ ነው። መቼ ሰሞላ ይተቁይ ይንሙይ ሆኖ ኮሜንት አገ ውሊንሴን ላምጣምቻ መጋታኮ ሆኖ መቼ ሰሞሉለስ ቄራሲናም መቼ ሰሞሉለስ አገ እየተሰማ ከሆነ እስቲ እንደሚሰማ አረጋግጡን። እየተሰማ ነው እየሰማን ነው የሚል በኮሜንት ላይ አስቀምጡ። አሁን ያለነው በሀዲዮማ ሚዲያ ኔትወርክ ወይንም ኤችኤምን ቀጥታ ስርጭት የሀዲያ ድምጽ ከሆነው ወንድማችንና ምሁር የፖለቲካ ተንታኝ አቶ ዱናሞ መጎጋ ቀጥታ ስርጭት እያስተላለፈን ነው የምንገኘው። ክብር እንግዳችን ነው። እናመሰግናለን። እየተሰማ ከሆነ ያሰሙን፣ አስታውቁን። በኮሜንት ጠብቀናል። ላይክ ሼር ይጠበቃል። እስቲ አሁን ወደ ውጭ ስንሄድ ኢትዮጵያ ውስጥ ብዙ ሰዎች ወደ ስደት እየሄደ ኮሜንት እያየው ነው። እናመሰግናለን። አሁን ወደ ውጪ የሚሄዱት ስደት አማራጭ የሚያደርጉት ልጆች አሉ። ይሄ ደግሞ በተለያዩ ዓለማት በተለያዩ ደላሎች በመጣለን ብዙ ችግር የሚደርስበት ሁኔታ አለ። እንደገና ውጪ ላይ የሚሞቱ የሀዲያ ስፔሻሊ በደቡብ አፍሪካ አሁን ደበባ የጠየቀው ጥያቄ ነው። ወንድማችን ደበባ የጠየቀው በዚህ ጉዳይ ላይ ያለው እንዴት አድርጎ ይህን ማቅረፍ ይቻላል የምን ነው ጥያቄ የጠየቀው ጥያቄ። እስቲ ይህን ጉዳይ መንግስት ምን አቅጣጫ ቢይዝ ነው ከውጪ መንግስት ጋር በተለይም ከደቡብ አፍሪካ መንግስት ጋር ምን አይነት አቅጣጫ ቢይዝ ነው? እርሶ በስራ አጋጣሚ ወደ ደቡብ አፍሪካ ሄዶ ብዙ ግንኙነት በቀጥታም በተዘዋዋሪ የደቡብ አፍሪካን ኑሮ ያዩበት ነው። ይሄኛውን እስቲ ከተሞክሮም አንፃር መንግስት እና ዜጎች ምን መስራት አለበት በውጪ ለሚሞቱት በመንገድ ለሚሰቃዩት ወጣቶችና ልጆች የሚል ጥያቄ ከተመልካቾቻችን ኮሜንት ላይ ስለተቀመጠ ይህን ማብራሪያ ቢሰጡ። እንግዲህ በዚህ ዙሪያ ላይ የተሰራውን ተሰርቷል፣ ያልተሰራውን አልተሰራም ማለት ጨዋነት ነው። የህሊናም ጉዳይ ስለሆነ መንግስት ህገወጥ ፍልሰት እንዲኖር አይፈልግም። መስዋዕትነት እየከፈለ ነው። በእርግጠኛ አካባቢ እንደ ሀዲያ ዞን እንደ ከምባታ ዞን በጣም አሳፋሪ የሆነ ነገር ለአዲሱ ጄኔሬሽን በጣም አሁን ያለው ጄኔሬሽን አገር ውስጥ ወርቅ ከሚፈስ መንገድ ላይ ሄዶ ሳውዝ አፍሪካ ሄዶ ተንከራቶ መኖር ይፈልጋል። ችግሩም እንደሆነ አሁን ትልቁ ለዚህ ጉዳይ ላይ መፍትሄ የሚሆነው መንግስት ኃላፊነት ወስደው ህዝብን አስተባብረው በባህል፣ በቋንቋ፣ በሃይማኖት ቤተሰብ፣ በፖለቲካ መድረኮች፣ በትምህርት ቤቶች፣ በገበያ አመለካከት ለውጥ ላይ ነው መሰረት። ህገወጥ ጉዞ መሄድ በአሁኑ ሰዓት ላይ ጎጂ እንደሆነ ህገወጥ ጉዞ ሄዶ ሀብት ላይ እስከሚገናኝ ድረስ ጉዳቱ እየደረሰ እንደሆነ ለዚህ ጉዳይ ደግሞ ከሳውዝ አፍሪካ ተንከባለው ለገባው ዜጎች መንግስት በጣም ጠንካራ ፖለቲካል ዲፕሎማሲ ስራ መስራት አለ። ዜጋ ባለበት ተከብሮ መኖራል። በገባበት ዜግነቱ ተረጋግጠው ማዕከላዊ ዲሞክራሲ መብቱ ተከብሮ ሰላማዊ ህይወት የሚኖርበትን ኮንዲሽን መንግስት መስራት አለ። ይሄ የመንግስት ኃላፊነት ነው። መንግስት ኃላፊነቱን ሊወጣ ይገባል። እሱም ብቻ አይደለም፣ ሄዶ የተሳካ አለ፣ ያልተሳካ ይህንንም ጥናት መስራት አለ። ያልተሳካ ነው በአፈጻጸም ፐርሰንት ቢበልጠው የተሳካ ነው። ያልተሳካ ሰው ወደፊት ህይወቱ እጣው ምንድን ነው የሚለውን ነገር መንግስት ፈርጣማ እጅ ስላለ፣ ዲፕሎማሲም ስላለ፣ አቅምም ስላለ፣ ግንኙነትም ስላለ ለስራ ይገባል የሚል እሳቤ ይኖረኛል። ከዚህ ውጭ ግን የተሳካውን ማህበረሰብ አንድ ነገር መጠየቅ ፈልጋል። ሀብቱ ከተሳካ ሰው አገር የሰው ነውና ነገ ምን እንደሚሆን ስለማይታወቅ አገራችን አሁን ወተትና ማር ወደሚያፈስ አቅጣጫ እየመጣ ስለሆነ ሀብቱን ይዞ በአገሩ ልማት እንዲሰራ ጥሪ ማስተላለፍ ፈልጋል። አመሰግናለሁ። እዚሽ ጋር ምክንያቱም አሁን እየጨረሰን ነው ያለነው።
አሁን ቀጥታ ይቅርታ ኮኔክሽን እያስቸገረን ስለሆነ ነው። በቀጥታ አሁን ያለነው ኤችኤምኤን ወደ ሀዲዮማ ሚዲያ ኔትወርክ ከሚሆኑና ከፖለቲካ ተንታኙ ከአቶ ዱናሞ መጎጋ የምናደርገው ቃለ ምልልስ ላይ ነው ያለነው። አሁን መጨረሻና መልእክት እንዲያስተላልፉ የምንለው በውጪ ሆሳዕና አሁን የንግድ ሴንተር ሆናለች። የማዕከላዊ ኢትዮጵያ ክልል ርዕሰ መዲና እንደመሆነች መጠን ብዙ ኢንቨስተሮች እየመጡ ነው ያለው። ብዙ ሆቴሎች እየተከፈተ ነው ያለው። ብዙ የንግድ ማዕከላት በሆሳዕና ላይ ከፍተኛ ሁሉ ነገር እየሆነ ነው ያለው። ምንድነው አሁን ውጪ ላይ ያለው እና ሌሎች ኢንቨስተሮች መጥቶ ሆሳዕና ላይ እንዲሳተፉና በውጪ ላይ ያለው ልጆች ደግሞ በቀጥታ ተሳታፊ ሆኖ አካባቢውን ቢያለሙ የስራ እድል ቢፈጥሩ የተለያዩ የልማት ተቋዳሽ እንዲሆኑ ህዝቡን ደግሞ ባለው ተደራጅቶም ቢሆኑ በግል መጥቶ ልማት እንዲያደርጉ ወንም ኢንቨስት እንዲያደርጉ ያለውን አማራጮችን በመጠቀም በልማታዊ መንግስት ሆኖ እንቅስቃሴ ቢያደርጉና ልማቱን እዚህ ጋር ቢያስፋፋ እና መልእክት የሚያስተላልፉ በዚህ አቅጣጫ ቢሆንና ብንጨርስ። በዚህ ጉዳይ እውነት መናገሩ ጥሩ ነው። ከትላንትናው ዛሬ በብዙ ነገር ይሻላል። መንግስትም የኢንቨስትመንት ፖሊሲው በጣም አሰሪ ነው ያለው ፖሊሲውን። ስለዚህ ከዚህ አንፃር ያለውን ሀብት ይዞ መጥተው አካባቢውን ማልማት ክብር ነው፣ ጨዋነትን ነው። ምክንያቱም እኔ ቅድምን ለማንሳት ሞክሬያለሁ። ሰው ሀገር ሰው ነው። ሀብት ይዞ ገንዘብ ይዞ እዛ ሰው ሀገር ላይ ማንም ምንም አይደለም። እኔ አንድ ጊዜ በአጋጣሚ ሳውዝ አፍሪካ ሄጃለሁ። ልማት አለ እና ችግር አለ፣ ሞት አለ፣ መጎሳቆል አለ፣ መናናቅ አለ፣ መገፋት አለ፣ አስሶ መግደል አለ። ይሄን ውርደት ውስጥ ምን አመጣው? ሀብቱን ከያዘ በአባቱ በራሱ አገር ላይ መጥተው ልማቱን ይዞ እዛ ያለውንም ሀብት ሳያጠፋ ያገኘውን ሀብት ወደ 80% 90% ወደዚህ እያሸሻ ልማት መስራት አግባብነት ነው። ለዚህ ደግሞ ልማት ሊሰሩ የሚመጡ ኢንቨስተሮቻችንን የሆሳዕና ከተማ የሚሆን አካባቢ የማዕከላዊ ክልል መንግስት በጣም 100 ሜትር እየሄደ ዲስታንስ እየሄደ እየተቀበለ ሁኔታውን እያመቻቻ የሚሰራበት ሁኔታ ቢኖር ጥሩ ነው። ምክንያቱም ያ ካልሆነ አገራችንን አናለማ። አገርን የሚያለማው መንግስት ብቻ አይደለም፣ ዜጋም ጭምር። ዜጋ ሊሰራ ይገባል። መንግስት ጎን ላይ ሆነ መንግስት ፖሊሲውን ያመቻቻል፣ ህጋዊ አሰራርን ያመቻቻል፣ አቅርቦቱን ያመቻቻል። መስራት ያለበት ዜጋ ነው። እዚህ አሁን ፈጣሪ ይመስገንና ማንትያ ፎቆችን እያየን ነው። እዚሁ ሰርቶ እዚሁ ሀብት ይዘው የሰሩ ሰዎች ናቸው ብዙዎቹ። ውጭ ያሉ ሰዎች ሀብቶቻቸውን ይዘው እዛ ታቁሮ መቀመጡ አግባብነት አይደለም። በአውሮፓም ያለው በአውስትራሊያም ያለው በአፍሪካ ደረጃዎችም ላይ ያለው ሀብትን በእጅ ያስገቡት በቀጥታም ይሁን በተዘዋዋሪ አገሮቻቸው ላይ መጥተው ከዳር እስከ ዳር ባለው ሁኔታ ላይ ኢትዮጵያ ላይ ቢያፈሩ፣ እስፔሻሊ ደግሞ የማዕከላዊ ኢትዮጵያ ልጆች ማዕከላዊ ኢትዮጵያን ካላለሙ ማን መጥተው ያለማል? እያንዳንዱ ምንድነው አንድ አባባል አለ። እያንዳንዱ ቤቱን ካጸዳ ሰፈሩ የጸዳ ይሆናል። ሰፈሩን ካጸዳ መንደሮ የጸዳ ይሆናል። መንደሮ ከጸዳ ደግሞ አካባቢ ከተማ እያንዳንዱ ከተማ ከጸዳ ደግሞ አገሩ የጸዳ ይሆናል። አገራችንን አሁን መንግስት ባስቀመጠው 2030 ባቀደው እቅድ መሰረት አገሮቻችን የኢሮፕ ከተማ ኢትዮጵያም ደግሞ ኢትዮጵያ ካሉ ማዕከላዊ ኢትዮጵያ ሆሳዕና ከተማም ደግሞ ኢትዮጵያ ካሉ ከተሞች አንዷ ከተማ ልትሆን ይገባል። ብዙ አማራጮች አሉ። አየሩ ጥሩ ነው፣ እህሉ ጥሩ ነው፣ ሰላሙ ጥሩ ነው። በቃ እዚህ ላይ መልካም መስተዳደር ችግሮች ካለ በጋራ እየተጋፈጠን ሁኔታዎችን እያመቻቸን እየተነጋገረን ዜጎቻችን መጥተው በአገሩ የሚሰራበት ሁኔታ፣ የህዝብ ጥያቄ ደግሞ በመንግስት የሚመለስበትን ሁኔታ እንጠይቃለን። ያው ሀሳባችንን የምንሰጠው በዛ አካባቢ ላይ ነው። በመጨረሻ ላይ መናገር የሚፈልገው ማስተላለፍ የሚፈልገው ነገር ቢኖር ምንድነው? መገፋፋት ባይኖር ጥሩ ነው ይላል። ንግዱን በንግድ ማለት፣ ምሁሩን በምሁሩ ማለት፣ ገበሬውን በገበሬ መገፋፋት ባይኖር። አሁን እኛ ሲናይ ልክ ወንጀል እንደተፈጸመ ነገር ተደርጎ የት እንዳለን የት ኮርነር ላይ እንዳለን እኮ የሚጠይቅ አካል የለም። በቃ የሚጠይቅ አካል ለምን የግድ የኔ ዘመድ ዱናሞ ለሀገር የለፋ ሰው ነው ብሎ የግድ የኔ ለመት ባለስልጣን መሆን አለበት እንዴ? የእያንዳንዱ ውለታ ሚዛን የደፋ ተመዝግበው ፍትሃዊ የሆነ ዲሞክራሲያዊ በሆነ አካሄድ ዜጎች ሊታወቁ ይገባል።
በቅንነት ማን ነው ለእውነት ሲታገል የነበረው? ማን ነው ለልማት ሲታገል የነበረው? ማን ነው ለመልካም አስተዳደር ሲታገል የነበረው? ማን ለማን ዓላማ ነው ለምን አጀንዳ ነው ሲታገል ሲናገር የነበረው ተብሎ ሊለይ ይገባል። ይሄን ደግሞ የሚሰራው መንግስት ነው። ይሄን የሚሰራው መንግስት ነው። የዞንም ሊሆን ይችላል፣ የክልልም ሊሆን ይችላል፣ የፌደራልም ሊሆን ይችላል። በአሁኑ ሰዓት ላይ ብዙ የምንታዝባቸው ነገሮች ስላሉ እነኚህ የምንታዝባቸው ነገሮች ሊቆሙ ይገባል። በመጨረሻ አንድ ነገር ማስተላለፍ ፈልገው በአሁኑ ሰዓት ላይ እንደ ሀዲያ ዞን የትምህርት ስብራት አጋጥሟል። ለዚህ ደግሞ መጽሐፍት ለተማሪ መጽሐፍት ያስፈልጋል። መጽሐፍት ወጪ ማለት በጣም ከባድ ወጪ ነው። ለዚህ በዓለም ውስጥ በውጭም በውስጥም ያሉ ዜጎች መጽሐፍትን ለተማሪ ከማሳተም አንጻር ምናልባት ፈቃደኛ ሆኖ የሚወጡ ከሆነ የትምህርት መምሪያ የመጽሐፍት ህትመት አካውንትን እንሰጣለንና በየአቅጣጫ አሁን በዚህ ጉዳይ ዞኑ ዋና አስተዳዳሪ ሰብስበው በዚህ ጉዳይ ላይ ተነጋገሩ። በየአቅጣጫ ያለው መቶ መጽሐፍት እንኳን ብናሳትም መቶ መጽሐፍት ሺህ መጽሐፍት እንኳን ብናሳትም ዜጋን ብንቀርጽ ተማሪ ኳሊቲ የሆነ መጽሐፍ ይዞ ኳሊቲ ትምህርት ቤት ላይ ተቀምጦ መጽሐፍ ተማሪ ትምህርታ፣ ክፍል ተማሪ ትምህርታ፣ ዴስክ ተማሪ ትምህርታ፣ ወንበር ተማሪ ትምህርታ በስነ ስርዓቱ አግኝቶ ቢማር ተወዳዳሪ የሆነ ዜጋን ልናገኝ እንችላለን። እኛ just we are passing away from this world one day ከዚህ ምድር መሄዳችን አይቀርም። የሚተካውን አካል ደግሞ በማስተማርም በኢንቨስትመንት ፖሊሲዎችን አማራጮችን በማዘጋጃትም ፍትህና ዲሞክራሲን በማስፋትም መልካም አስተዳደር በማስፋትም እኛ መስዋዕትነት ሆነን ዜጎቻችን ተቀርጸው ነገና ተነገ ወዲያ አገር ተረካቢ አካባቢንም ክልሉንም አገርንም የሚረከበውን ዜጋን ቀርጸን ብናልፍ ጥሩ ነው የሚል አስተያየት አለኝ። አመሰግናለሁ። እናመሰግናለን አቶ ዱናሞ ጥሪያችንን በመቀበል ለተከታዮቻችንና አድማጮቻችን አስፈላጊውን ማብራሪያና አስፈላጊውን መግለጫ ለመስጠት ስለመጡ እናመሰግናለን። ተመልካቾቻችን ደግሞ በትዕግስት በመከታተል ይህን ሀዲዮማ ሚዲያ ኔትወርክን በመከታተል በትዕግስት ስላዳመጣችሁን እናመሰግናለን። በሚቀጥለው ጊዜ ከሌላ እንግዳ ጋር እስከምንገናኝ ሸር እንሰንበት። እናመሰግናለን።